ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኢፋዳ ፖድካስት ተከታታዮች ይህ በየሳምንቱ ወደ እናንተ የሚደርሰው የኢፋዳ ፖድካስት መሰናዷችን ነው። በዛሬ ቆይታችን ከኢፋዳ ማህበረሰብ ሀድራት ትስስር አልፋሩቅ ሀድራ አባል ከሆነችው ሉላ ሁሴን ጋር የተወሰነ የሆነ ቆይታ ይኖረናል። አብራችሁን ቆዩ። አስደሳች ዜና ከኢፋዳ ኦንላይን የቁርአን ማዕከል ከየትኛውም የዓለማችን ክፍል ሆነው በቤቶ ቁርአንን የሚማሩበት እድል አመቻችተናል። ለጀማሪዎች ቃዒደቱን ኑራንያ ቁርአን በነዘር ከተጅዊድ ጋር እንዲሁም ቁርአን በሒፍዝ ኢና ለጃዒሉነ ማ ዐለይሃ ሰዒደን ጁሩዛ አይንም ማስተካከል ነው ማለት ነው። በተጨማሪ መሰረታዊ እስላማዊ ዕውቀቶች የንጽጽር ዘርፍ ኮርሶችን ከልዩ ልዩ አጫጭር ስልጠናዎችና ከሰርተፊኬት ጋር የመጀመሪያ ዙር ምዝገባ ሳያመልጦ ፈጥነው ይመዝገቡ። ባሉበት ሆነው የቁርአን ቤተሰብ ይሁኑ። ስልክ 0908 81 9999 ወይም በ0908 82 9999 በቴሌግራም አካውንት @ኢፋዳ ቁርአን ሴንተር ላይ ያናግሩ። أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا ኢፋዳ ኦንላይን የቁርአን ማዕከል በመርሁም ይሰበስበኝ። ሉላ እንኳን ደህና መጣሽ። ጥሪያችንን አክብረሽ እዚህ ስለተገኘሽ ከልብ እናመሰግናለን። እንኳን ደህና ቆያችሁኝ። እኔም ስለጋበዛችሁኝ አመሰግናለሁ። መርሐባ። እስቲ ራስሽን አስተዋውቂ። ሉላ ማናት? ቲክቶክ ላይ ነው ማቀሸን እንኳን ለማያቀሽ ሰው እስቲ ለማያቀኝ ሰው እንግዲህ ሉላ ሁሴን እባላለሁ። ቲክቶከር ነኝ። በዛ ነው የምታወቀው። አዲስ ቲክቶከር። በምንድን ነው የምትታወቂው? በቲክቶክ ላይ ኮንተንቶች መጽሐፍ ቡክ ሪቪው ኢስላሚክ መጽሐፎችን ሪቪው በማድረግ ነው የምታወቀው። ወደ 20 ሺህ መጽሐፎች አንብባለች የሚል ኢንፎርሜሽኖች ደርሰውታል። ኢብራሂምን 20 ሺህ ማሻአላህ። ይሄን ያለ ሰው በቃ በጣም ይቻቻል። ብዙ መጽሐፎች። ሉላ የተወለድሽ አደግሽ እድገትሽ የት ነበረ? ተወልጄ ያደግኩት በውቢቷ ወሎ ደሴ ከተማ ተወልጄ ያደግኩት እዛ ነው። እድገቴም ትምህርቴም የተማርኩት ወሎ ላይ ነው፣ ደሴ። ኦኬ። እና እንዴት ወደ አዲስ አበባ መጣሽ? እሱ ያው ብዙ ታሪኮች አሉት አመጣጡ። ግን አዲስ አበባ የመጣሁት 2012 መጨረሻ ላይ የነሐሴ ወር መጨረሻ ላይ ነው ወደ አዲስ አበባ ከፋሚሊዎቼ ጋር የመጣሁት። ወሎ እንዴት ናት? ደሴ በጣም ብዙ ሰው ይወዳታል። ደሴ የፍቅር ሀገር ነው። ሌላም የምንድን ነው እኔ ያለው የቆንጆች ሀገር ነው የሚባል የቆንጆች ሀገር ነው። ብዙ ነገር ይባላል። በጣም ምን እስቲ ለየት የሚያደርጋት ነገር ምን አለ? ወሎ ወላሂ እንትን ነው፣ ማህበረሰቡ በጣም የሚለይ ማህበረሰብ ነው። ሁለቱም ሃይማኖቶች እስልምናውም ክርስትናውም በደንብ ተከባብረውበት የሚኖሩ የሁሉም ብሔሮች ደግሞ መኖሪያ ነች። ይሄ ማህበራዊ ህይወት የሚባለው ነገር በደንብ የተሳሰረበት፣ እርስ በርስ እንዴት ነው ይሄ ጉርብትና ያለውን ከሌለው ሰጥቶ በቃ ይሄ እንዴት ነው ፋሚሊ ከጎረቤትነት አልፎ ከጓደኝነት አልፎ ቤተሰብነት ያለበት ትንሽም ብትሆን ግን ደግሞ ትስስሩ የበዛበት ቦታ ነው ወሎ። እንዳልከውም ደግሞ የብዙ ቆነጃጅቶች መገኛ ነው። ወሎ እንደዛ ነው የሚታወቀው። ብዙ ይሄን ያህል ግን ሰፊ አይደለችማ ወሎ። ያን ያክል ሰፊ አይደለችም። እኔ ደሴ የምትል የሆነች ፎቅ አለች። እሷን ቪዲዮ ላይ ነው ማቃት። እሷን ራስ እኔ ምልሽ እንዴት ነው ግን አንድ የሆኑ ነገሮችን እንሰማለን አይደል? አንድ ቤት ውስጥ ሁለት ሃይማኖት ይኖራል ምናምን፣ አንቺም በሃይማኖት እኔም በሃይማኖት የሚሉ አይነት አስተሳሰቦች እዛ አካባቢ በጣም ይበዛሉ። አስቢውኝ አሁን ኢቭን በአቂዳ ደረጃ እንኳን አንድ ቤት ውስጥ እስከ መጋደል የሚያደርሱ አይነት ሀሳቦችን ያስተናገድንበት ያለበት ሁኔታ አለና እንዴት ነው አንድ ቤት ውስጥ ሁለት ሃይማኖት አስታርቆ መኖር የሚቻለው?
ወላሂ ማለት ነው ስለሱ አይነት ነገር ማለት እንዴት መኖር ይቻላል የሚለውን ነገር አላቅም። ግን የምነግራችሁ ነገር ምንድነው እኛ ሰፈር ውስጥ ትንሽ መንደር ውስጥ ስንኖር እኛ ብቻ ነው ሙስሊም ያለ ነው። ጎረቤቶቻችን በሙሉ ክርስቲያኖች ናቸው። ከዛ ግን ያው አብዛኛው ስም ስታይ ሀሰን ብሎ ከበደ ሊሆን ይችላል የአባቱ ስም አይነት ነገር። መሐመድ አብደላ እንትን ነው ከስም አወጣል። ቄስ መሐመድ አብደላ ብዙ ስሞች አሉ። በስም ደረጃ ካየናቸው ብዙ ስሞች አሉ። እንዴት መሰለ ወሎ ያው መነሻውም የምናውቀው ታሪክ አለ። የነገስታቶች ቦታ ነበረች። ያ ማለት ንጉስ ሚካኤል ምናምን ሁሉም ነገስታቶች እዛ ነው። ቤተ መንግስትም 2 ቤተ መንግስት ነው ያላት ደሴ ላይና ለዛ እስልምና እምነትም ያን ያክል በደንብ እንትን የሚልበት የተስፋፋበትን ቦታ አልነበረም። ከቅርብ ጊዜ ወዲህ ነው በደንብ ነገሮች የወጡበትና ለዛ ከስም መነሻ ጀምሮ ሙስሊም ሆነው ሃይማኖታቸውን ደብቀው ስማቸውን በመቀየር ብቻ ይኖሩ የነበሩ ሰዎች አሉ። ግን ይሄ ሁለቱም ሃይማኖት አንድ ቤት ላይ ያለውን ነገር ወላሂ እኔ በዙሪያዬ በተለይ እኔ ደሴ ላይ ነው ተወልጄ ያደግኩት አይቼው አላቅም። ወሎ ላይ ግን ሊኖር ይችላል። ያው ወደዛ አካባቢዎች የመሄድ እድሉን ስላላገኘው ሊሆን ይችላል። በቃ ደሴ ተወልደሽ ደሴዋን ብቻ ነው ኑረሽ ወደዚህ መጣሽው? ደሴን ነው የማውቀው። የሆኑ ሄድኩባቸው ከተሞች አሉ ልጅ ሆኜ ከማዘር ጋር ሄድኩባቸው፣ ግን በደንብ የማውቀው ደሴን ነው። እና እዛ አካባቢ ነው የተማርሽው? ደሴ እንዴት ነበር የትምህርት? እንደ ማንኛውም ተማሪ መንግስት ትምህርት ቤት ነው የተማርኩት። ድምጽሽ እንቀጥ ከዛ እዛ የኔታ ምናምን ነገር ነው ወይስ ኑሮ? አይ እሱን ቤተሰቦች እናት አባቶቻችን ተምረዋል። ያ ማለት ሙስሊም ሆነው የቄስ ትምህርት ቤት ሄደው ገዝ ቆጥረዋል። ክርስቲያኖች ደግሞ መስጂድ ገብተው አሊፍ ባ ብለው ቀርተዋል። ኦኬ እኔ አልፍ ያሉ እሱን ፓራ እንትን ነው። አዎ እኔ አልፍ ያሉ አልደረሰችበትም። እኔ አልደረስኩበትም፣ ግን የመንግስት ትምህርት ቤት ውስጥ ነው የተማርኩት። በዛ ላይ ደግሞ ጎበዝ ተማሪ ነበርኩ። ማለት የደረጃ ተማሪ ነበር? አዎ የደረጃ ተማሪ ነበር። ያው እስከ 5 ምናምን ያሉ ደረጃዎች የኔ ነበር፣ የግሌ ነበር። ያው አንደኛውን ባላገኘው ግን እዛ አሁን ብዙ ጊዜ የትምህርት ቤቶች በፊት ላይ ሽልማቶች ይገርሙኛል። ምን ነበር አሁን ከ1 እስከ 3 የወጣ ሰው ነው የሚሸለመው? እኔ ነው ትምህርት ቤት አስተዋሳለሁ እንጂ 3 ማዕዘኗን አምባሻ ምናምን ተሸልሟል። የት ነው? በተደጋጋሚ ያው በሁለተኛና ሶስተኛ ስለነበር እኔ ደረጃ መሸለመው ሰማያዊ እስክሪብቶና ቀይ እስክሪብቶ ደብተር፣ በቃ መምህራኖች ሊሸልሙት የሚችሉት ነገር እሱ ነው። ከኪሳቸው አውጥተው ምናምን እስኪ ብር ያበደ እሱ ነው የተሸለምኩት። ነይ መልካም። ትምህርት ቤት የነበርሽ ቆይታ እንዴት ነበር? ትምህርት ቤት ያው በደንብ አክቲቭ ተማሪ ነኝ። ከዛ ደግሞ ብዙ እንትን ነው የመንግስት ትምህርት ቤት ላይ እንግዲህ የተማረ ሰው ያውቀዋል። በመንግስት ትምህርት ቤት ውስጥ ብዙ ክበባቶች አሉ። የሴቶችና ልጃገረዶች ክበብ አለ፣ መማክርት የሚባል ራሱን የቻለ ክበብ አለ፣ ቀይ መስቀል አለ፣ ብዙ አለ። ወተመህ ነው ምናምን የሚባል ወላጅ ተማሪዎች መምህራን ህብረት ነው። ህብረት ወተመህ እንደዛ ነው። ወላጅ ተማሪዎች መምህራን ህብረት አይነት ነገር አለ። እና ምን ውስጥ ነበር አንቺ የምትሳተፊ? በዋነኝነት ሴቶችና ልጃገረዶች ክበብ ውስጥ አለሁበት። ምን ነበር ዋናው የሚሰራው ምንድነው? ስራው ምንድነው? የሴቶችና ልጃገረዶች ክበብ በቃ በሴት ተማሪዎች ዙሪያ ነው የሚሰራው። ትምህርት ቤት ውስጥ አንዳንዴ እንዴት ነው የመንግስት ትምህርት ቤት ውስጥ የሚማሩ ሴት ተማሪዎች ከአቅም አንጻር ይሄ የንጽህና መጠበቂያዎችን ላያገኙ ይችላሉ፣ የትምህርት ቁሳቁስ አያገኙም በሚል በቃ ለሴቶች ነው በዋነኝነት ድጋፍ የሚደረገው። ያ ማለት በቃ የንጽህና መጠበቂያዎችን እኛ ትምህርት ቤት ውስጥ በረፍት ሰዓት በየክላሱ እየዞርን ብር አሰባስበን የንጽህና መጠበቂያዎችን እንገዛለን። እነዛ ሴቶች በሚያስፈልጋቸው ሰዓት መጥተው ይወስዳሉ። ይሄ ነበረ ስራው። ይሄ በጣም አሪፍ ነው። ሌሎች ክበቦች ላይ ስትሳተፊ ነበረ? አዎ የመማክርት የሚባል ክበብ አለ። እንዴት መሰለ መማክርት ውስጥ የሚሆነው የሆነ ዳኛ ይኖራል። በቃ ይሄ የፍርድ ቤት ያለው ስርዓት አለ አይደል? እንደዛ አይነት ነገር ነው የሚኖረው። ከዛ እዛ መማክርት ውስጥ ቡድኖች ይኖራሉ። ያም ማለት የሆኑ ጀማዎች ይኖሩና ለየራሳቸው ቡድን ስም ያወጣሉ። ከዛ ልክ እንዴት ነው ምርጫ ላይ አይደል መንግስት እንደምን መርጠው እንደዛ ትምህርት ቤት ውስጥ ምርጫ ይደረጋል። ወይ ዋሊያ፣ አንበሳ ምናምን ይመደባል ስማቸው። በምርጫው ቁጥር ተሰብስቦ ያሸነፈው የመማክርት ቡድን ፓርክ ይሰጣል። አዎ በቃ የራሳቸው ቢሮ አላቸው። እዛ ቢሮ ውስጥ
በደንብ ለትምህርት ቤቱ ወጣቶች ላይ የሚሰሩ ስራዎችን በሙሉ ይሰራሉ፣ ያዘጋጃሉ። እሱ ላይ ነበርኩ። የሆነ ሰዓት እንዴት ነው ገንዘብ ሰብሳቢ ምናምን አይነት ነገር ነበርኩ። ከዛ ውጭ ነበርኩ ግምጃ ቤት ማለት ነው። አልታማሽም ታዲያ? በዋነኝነት እንዳልኩ ነው ሴቶችና ልጃገረዶች ክበብ ነው። ከዛ ደግሞ ያው መማክርት ውስጥ ስነ ጽሁፍ ምናምን ስላለ እኔ ደግሞ ወደ ስነ ጽሁፉ ስለማደላ ያው ትምህርት ቤት ውስጥ ከ1000 ምናምን በላይ ተማሪ ባለበት ሰልፍ ላይ እንትን አይደለም ማለት የሙስሊም ተለይቶ ሳይሆን የሁሉም ድብልቅ ነው። ሰልፍ በሚካሄድበት ሰዓት ላይ እየወጣው ግጥም አቀርባለሁ ምናምን እሱን ለማድረግ ነው መሳተፍ የነበረው። ከልጅነት ጀምሮ ግጥሙ ማለት ነው። አይ መልካም። ወደ አዲስ አበባ ከመጣሽ በኋላ እንዴት ነበር አዲስ አበባ የተቀበለችሽ? አዲስ አበባ ከመጣው በኋላ ለትምህርት ነው የመጣሽው ወይስ ኦሬዲ እዛ ጨርሰሽ ነው ትምህርት? ትምህርት ወደዚህ ስመጣ የ9ኛ ክፍል ተማሪ ሆኜ ነው የመጣሁት። ያ ማለት የኮሮና ታይም ላይ በፈርስት ሴሚስተር ተማሪዎች ይለፉ ምናምን አልተባለም። የፈርስት ሴሚስተር ውጤት ብቻ ነበር የነበረው ለተማሪዎች እና የኮሮና ታይም ነው። 9ኛ ክፍል ተማሪ ነበርኩኝ። ወደ አዲስ አበባ ከማዘር ጋር መጣንበት የሆነ የፋሚሊ ሀጃ ነበር። በዛው እዚህ ሆነን ኮሮና ላይ ግን 9ኛ ክፍል ተማሪ ነበርሽ ነው? ኮሮና ሲገባ 9ኛ ክፍል ተማሪ ነበርኩ። አይ በጣም ቅርብ ጊዜ ሆነብኝ ብዬ ነው። አዲስ አበባ መጣሁኝ። እንግዲህ አዲስ አበባ ከመጣሁ ከ2 አመት 3 አመት ያክል ያው ለአዲስ አበባ የቤት ልጅ ነኝ ማለትም ወደ ውጭ ብዙ አልወጣም። ትምህርት ግን እዚህ ተማሪ ነበር? ትምህርት በዲስታንስ። ኦኬ። አሁን ዝግ ነበር። እንዴት መሰለሽ 1 አመት መጥቼ የመጣሁ ሰዓት እዚህ 2012 መጨረሻ ነው የመጣሁት። 2013 ላይ ትምህርት ተጀመረ። 2013 ትምህርት ሲጀመር እዚህ የኢስላሚክ ትምህርት ቤቶች እየፈለግን ምዝገባ ሞልቷል ተባለን። እኔ መልቀቂያ አላጻፍኩም ምናምን አይነት ነገር ከቀድሞ ትምህርት ቤቴና ለዛ እሱን እስከማጽፍ ምናምን 1 አመት ማቆም ግድ ሆነብኝ። ከዛ ግን ቀጣይኛውን አመት ላይ ትምህርት ቤት ገብቶ የመማርም ያን ያክል ፍላጎት እንትን ስላልነበረኝ ዲስታንስ ሰሌክት ካወቃችሁ እሱ ዲስታንስ ጀመርኩ፣ ተመዘገብኩኝ። ያው በ4 ወር 4 ቀን ብቻ ክላስ በመማር ፉት 10ኛ ክፍልን ጀመርኩ ማለት ነው። ከዛ በኋላ እስከ 12 ያለውን በዲስታንስ ነው የተማርኩት። አረ እስከ 12 በዲስታንስ? አዎ። ከዛ ሌላ 1 አመት ጨምር ያለውኝ ያ ማለት 11ኛ ክፍልና 12ኛ ክፍልን ስትማሩ አመት ከ6 ወር ነው የሚሆነው ጊዜው። እዛ 2 አመት የተበላ ጊዜ አለ ማለት ነው። በጣም ከባድ ነው። እንዴት መሰለ ለኔ ቀለለኝ መሰረቴ ያው የመጣሁበት የትምህርት መሰረት በጣም የተገራ ትምህርት ነው። ያ ማለት በመምህራኖች እገዛ የመጣ ነው። ለዛ ደግሞ እኔ በደንብ አጠናለሁኝ፣ በደንብ ሰራለሁኝ ምናምን። ለዛ እዚህኛው ጋር ስመጣ በቃ ከኔ የሚጠበቀው ማንበብ ብቻ ነው። ዩቲዩብ የሚባል ነገር አለ፣ ከሱ ጋር እንግሊዘኛ አልከበደሽም ነበር ማለት ነው? እንደ አብዛኛው የመንግስት ተማሪ ይከብዳል በጣም። መንግስት የተማረ ሰው ትምህርቶች እንግሊሽ፣ ከዛ ባዮሎጂ በጣም ወደው ትምህርት ነው። ናቹራል ላይ ነበር ፎከስ ማድረገው። ከዛ ግን 11 እና 12 ስገባ ሶሻል ነኝ። እንዴት አላውቅም፣ ሶሻል ቀይሬዋለሁኝ። መማራ ደግሞ የመማር ፍላጎቷ እየቀነሰ ይመጣል። አላውቅም ለምን ሶሻል እንዳደረኩት አላስታውስም፣ ግን በቃ ስመዘገብ ሶሻል ብዬ ነው የተመዘገብኩት ይመስለኛል። አሁን ላለሁበት እንትን ሶሻል ነው የሚያስፈልገው ለንባቡ። አብዛኛው ተማሪ ሶሻል ነበር የሚመርጥ የነበረው። እኔ ሳስታውስ ወደ ናቹራል መግባት ፍላጎት የነበራቸው በጣም ትንሽ ተማሪዎች ነበሩ። አብዛኛው ተማሪ ሶሻል እንደውም እንትን ቦታ የለም ሞልቷል ምናምን የሚባልበት ሁላ ታይም ነበረ ወደ ሶሻል ከመሄዳቸው የተነሳ። እና ሶሻል ከገባሽ በኋላ እንደጠበቅሽው አገኘ? የርቀት ስለሆነ እኮ ኖርማል ነው። ኖርማል አይደለም፣ የርቀት በጣም ነው የሚከብደው። አልገባም። እኔ ስላቀለልኩት ነው እንጂ እንትን ነው። እና ያው 12ኛ ክፍል ፈተና አልተፈተንኩም በገዛ ፍቃዴ። ያም ማለት እንዴት መሰለሽ ትምህርት በጣም ውድ ሰው ነኝና አሁን ላይ በቃ ተማሪዎች በጣም እንዴት ነው ሰርተው እንዳልሰሩ አይነት ነገር ሲሆኑ ምናምን ማቃቸው የቅርብ ጓደኞቼ በጣም ከኔ በላይ ጂኒየስ የነበሩ ተማሪዎች የለም አላለፉም አይነት ነገር ምናምንና እሱን ሳይ በቃ አላህዬ መረጥከው ለኔ ስጠይ በማለት
12ኛ ክፍል ትምህርቴን ፈርስት ሴሚስተር ከተማርኩ በኋላ ሁለተኛ ሴሚስተር ላይ ነው ያቆምኩት። ከዛ በቃ በግል የመማሩን ሀሳብ ነው ያመጣሁት። ግን ሶሻል በዋነኝነት ያኔ ለምን እንዳልኩት አላቅም። አሁን ላይ ግን የገባኝ ምንድነው ጋዜጠኛ የመሆን ህልም አለኝ። ያው ወደ ሶሻል ሚዲያውም ስለመጣሁኝ የመጽሐፍ ነገሮች ምናምን እነሱ ነገሮች ደግሞ ወደ ሶሻል ይገፋሉ ትንሽ፣ ለዛ እሱን ነገር አስኬድበታለሁ በሚል ነው ያለሁት። መጀመሪያ ስመሆን የምትፈልጊው ግን በህፃንነትሽ ምንድን ነበር? ዶክተር አይደለም መምህር በጣም መሆን እፈልግ ነበርና ቤተሰቦቼ የማይረሱት ሁሌ የማደርገው ነገር አለ። እናቴ በጣም አበባ ትወዳለች እና ግቢ ውስጥ የአበባ ማስቀመጫዎች አሏት። እነሱን የአበባ ማስቀመጫዎች ደርድሬ ቆርቆሮ ላይ ቾክ እየጻፍኩ አስተምር ነበር ልጆቹን በልጅነት ግቢ ውስጥ ማለት ነው። ያ ማለት ልጆቹ አሉ ግቢ ውስጥ ልጆች ነው ወይስ አበባ ማስቀመጫዎች? ሱብሃንአላህ የሆነ ረጅም እንጨት ይዝና ዝም ብሉኝ ያልኩ መጣች። ማርያም ፍላጎት ነበር የነበረኝ። እኔ በጣም ብዙ ሰው ገጥሞኛል እንደዛ የሚያደርግ ገጥሞኛል ብቻ ሳይሆን ይሄ ለየት ያለ ነው። የአበባ ማስቀመጫ መግራፍ እና የአበባ ማስቀመጫዎቹን ሰባብሬ ጨርሻቸዋለሁ። ማዘር በጣም ነበር የምትቆጣኝ አበባዎችን አትንኪ በሚል ማለት ነው። ከሆነ ጊዜ በኋላ የርቀት ካረክሽ በኋላ ረሳሹ ማለት ነው መምህርነቱን ረስቼው። ሁሉም ሰው ረሳውስ ሁሉም ሰው ይረሳዋል። ፓይለት አሁን ላይ ጋዜጠኝነት ነው የተማርኩት። ያቺ እያደግሽ ስትመጪ ምንድነው የሚያስፈልገኝ የሚለውንም ነገር ማሰብ ትጀምሪያለሽ ሲመስለኝ። ይሄ ምንድነው የምፈልገው ከሚለው ነገር በላይ ምንድነው የሚያስፈልገኝ፣ ምንድነው ማድረግ ያለብኝ እና ደግሞ ምን ላይ ይበልጥ ጎበዝ ነኝ የሚለው ላይ ፎከስ ማድረግ ትጀምሪያለሽ እያደግሽ ስትመጪ። አንዳንድ ጊዜ ዶክተር መሆን ፈልገሽ ግን በቃ ፈኑ የለሽም፣ ላንቺ ያ መክሊትሽ አይደለም አልተፈጠረምና ወደ መክሊትሽ በዞርሽ መልካም ነገር ነው ብዬ አስባለሁ በእኔ በኩል። አሪፍ ነው። አሁን ጋዜጠኛ ነሽ ማለት ነው? ለመሆን እየተማርኩ ገና ትምህርቱን እየጀመርኩ ነው። አይደለም ለጋዜጠኝነት በቃ አይደለም ገና ነው። አይ ደስ ይላል። መልካም። ምናልባት ወደ ኢፋዳ እንዴት እንደመጣሽ እሱን ትነግሪናለሽ? እንዴት ተቀላቀልሽ? በምን መልኩ ተቀላቀልሽ ወደ ኢፋዳ? ኢፋዳን በአጋጣሚ። ምን አይነት አጋጣሚ? እኔ ግን በአጋጣሚ እንዳልሆነ ነው የማውቀው። ወላሂ በአጋጣሚ ነው። እንዴት መሰለሽ አጋጣሚ ነው ያልኩሽ? ስራ የምሰራው ኤጀንሲ ነበርና ኤጀንሲ የሰራሁኝ ልጆች ወደ ሳውዲ የሚሄዱ የቤት ውስጥ ሰራተኞች ክትባት መከተብ አለባቸው የሚል ህግ ይወጣና እነሱን ሰዎች የፖሊዮ ክትባት ለማስከተብ ወደ ጥቁር አንበሳ ሄዳለሁ ማለት ነውና ውሎ ይዛ ነበር የሚሆነው። ከዛ በአጋጣሚዎች ነው ከአሜሪካ ሙባረክ ጋር የተዋወቅኩት። እዛ አንድ ስራ ላይ ስለነበርን ሁለታችንም እዛ ተዋወቅን ምናምንና የሆኑ ተከታታይ ቀናቶች እዛ ነው የምንውለው። በጣም ድካም አለ ምናምን እና ምሳልን በላ ብሄርንበት አጋጣሚ ሙባረክ እየተራመደ ግጥም ይገጥማል። ከዛ እንዴ ግጥም መግጠም ትችላለህ እንዴ ገጣሚ ነህ ምናምን አይነት ነገር አልኩት ማለት ነው። የግጥም ነገር አያስችልሽም? ሞካክራለሁ አይነት ነገር አለኝ። ከዛ ወይ እኔም ገጣሚ ነኝ በሚል አይነት ወሬ ነው የተነሳውና ከዛ ፉአድ ሙናን ታውቂዋለሽ የሚል ጥያቄ ነበር ወደ እኔ ያቀረበልኝ። ፉአድ ሙናን እንግዲህ እኔ የማውቀው በስም ነው። ከዛ ደግሞ ቴሌግራም ላይ ግጥሞቹ ምናምን የሆነ ሰዓት ጆይን ያደረኩት ቻናል ነበር፣ በሱ ነው የማውቀውና ከዛ ወይ በጣም ነው ማለት የማውቀው እንትን ነው የግጥሞቹን በደንብ አይቻቸዋለሁኝና ደስ ይለኛል አይነት ነገር አልኩት። ከዛ ለምን ታዲያ እሱን አላስተዋውቅሽም? ቤተል ሚናሞል ነው ቢሮአቸውና ወስጄ ላስተዋውቅሽ ምናምን አይነት ነገር ነው ያለኝ። ቢሮአቸው ምናምን ብሎ ማለት ነው ቢሮአቸው ሙቤ ቢሮአችን አይደል ቢሮአቸው ነው የሰማሁት። ከዛ ወስድሻለሁ ምናምን አለኝ። እሺ አልኩት። የኢፋዳ የስነ ጽሁፍ ምሽት ነበር ረመዳን መግቢያ ላይ የነበረውን ያንን የስነ ጽሁፍ ምሽት ማታ መጥቼ ታደምኩኝ። ከዛ በዛው አጋጣሚ ነበረ ስለ ኢፋዳ የተነገረኝ። ከዛ በቃ እኛ ጋር ትቀላቀያለሽ አይነት ነገር ነው ያለኝ። እሺ ነው ያልኩት። የስነ ጽሁፍ ምሽቱ ግን እንዴት ነበር? ወይ ማሻአላ ነበር እንዴ! በጣም ማለት መሳተፍ የምፈልግባቸው ነገሮች ነበሩና ከረጅም ጊዜ በኋላ ነው የስነ ጽሁፍ ምሽት የሄድኩትም።
ከዛ በጣም ነበር ደስ ያለኝ። ያው እንደዛ ሲለኝ በቃ የገመትኩት ይሄ እንዴት ነው ኢፋዳ አሁን ላይ ያለውን ሀድራው ምናምን ሳይሆን በቃ ይሄ በስነ ጽሁፍ ላይ ያለ ነገር ነበር መጀመሪያ የመሰለኝ። ከዛ ማታ በማግስቱ ይሁን የዛኑ ቀን ማታ ወላሂ አላቅም፣ ግን ቴሌግራም የኢፋዳን ቴሌግራም ቻናል ላከልኝ። ከሁለት ቀን በኋላ በቃ መጥቼ ከእናንተ ጋር ገለጻ ሰማሁ። ወደ አልፋሩቅ ተላኩ። አልፋሩቅ ስትገቢ እንዴት ነበር አቀባበላቸው? ጥያቄዎች ይጠየቃሉ፣ ደስ ደስ የሚሉ ጥያቄዎች አላጠየቅሽም አንቺ ስትገቢ? ጆይን ብዬ የገባው ሰዓት ሙባረክ እንኳን ደህና መጣሽ አለኝ። አክቹሊ የሀድራ ቀን አልነበረም የገባችሁ፣ ማክሰኞ ቀን ነበር የገባችሁና ጁማ ቀን አልነበረ፣ ጀስት ቴክስት ነበር ነው እና በቴክስት ነበር የተቀበሉኝ። ሁሉም ተዋወቅኳቸው፣ እኔም ስሜን ነገርኳቸው ምናምን እዛው ቴክስት ላይ ነው ማውራት የጀመርነው። እንዴት ነበር አቀባበላቸው ታዲያ? ደስ ይላል። ያው በቴክስት እንዴት ነው በአካል ሲሆን ታውቀዋለህ መሰለኝ ፊሊንጉንና በቴክስትም ሲሆን ግን በደንብ ነበረ እያወሩ የነበሩት ከኔ ጋር ምናምንና ቶሎ ነው ከአልፋሩቅ አባላቶች ጋር በደንብ የተግባባሁት። ያው እኔ የዛን ቀን የስነ ጽሁፍ ምሽት ቀን ለራሱ ያየዋት ነበር። በጣም አክቲቭ ልጅ ናት። ላይክ ከነበር ኢንቫይሮንመንት ጋር ቶሎ ነው የተግባባችሁ። ከኔ በላይ ሰዎቹን አውቃቸው ምናምን እቺ ልጅ አላቃትም ምንድነው ከዚህ በፊት አውቃታለሁ እዚህ ሀድራ ትስር ውስጥ ቆይታለች ምናምን የሚያስብል አይነት እንትን ነበራት። መቀላጠፍ ነበራት ማሻአላህ። እሱን ሳላደንቅልሽ አላልፍም። የዛን ቀን ግን የተለያዩ ሀሳቦች እየተነሱ እያወራን ነበረ እና ደግሞ ግጥሞችንም እያነበብሽ ነበር። የሆነ ግጥም ብለሽ ነበር። ምን አይነት ግጥም ነው? ምን አይነት ግጥም ነው? ምን አይነት ግጥም ነው? ኦኬ ለካስ እናነብ ነበርሽ አነት እዚህ አይደል? አይደል ነው ለሚዲያ ይመጣን አይመጣን አይመጣን የሚባል ነገር የለም። ይመጣናል። ግጥም ሲሆን ይመጣናል። ግጥም ሲሆን ይመጣናል። በይልን እስቲ ዛሬ ምን ግጥም ማን ያስብልሻል? ግጥም ታስብልኝ ያለች ከአቡዲ ጋር ነበር ስንገጥም የነበረው። እሱም የሆነ ነገር አንድ ሁለት ሲለኝ እኔም አንድ ሁለት ስለው ብቻ ቆንጆ ግጥሞች። ማን ነው አቡዲ ትላለህ? አሁን አብዱል መናን ጋር ከሱ ጋር ነበር ግጥም ስንቀባበል የነበረው። የመልስ ምት ላይ ጎበዝ ናት ግጥም ላይ። ፈገግታ መጅሊስ ላይም አትሰንፍም። ፈገግታ መጅሊስ ከአንድም ሁለት ጊዜ ተሳትፌያለሁ ይመስለኛል። ከዛ ውጪ ያው ሀድራው ላይ ነው እንጂ ወደዛ አክቲቭ አልነበርኩም። እንዴት ነበር ታዲያ አልፋሩቅ ላይ ምን አይነት ቢያንስ እዛ በመግባትሽ ምን አገኘው ወይ ደግሞ እንደተጠቀምኩት ያለሽ? አልፋሩቅ ሀድራ ላይ በመግባት ከበፊት ከነበረው ያን ታይም ላይ በምን እንደምታሳልፊውና አሁን ላይ ደግሞ ምን አይነት ለውጥ አለው? ምን አግኝቼበታለሁ ያለሽ? ወላሂ አልፋሩቅ ላይ ጆይን ያደረኩበት ቀን ነው። ጠዋት ላይ በማግስቱ ጠዋት ላይ የቁርአን ዊርድና የሰለዋት ዊርድ ፖስት ተደርጎ አየሁኝና ማለት ሄደዋል በጣም እኔ የደረስኩበት ታይም ላይ ለአዲሶችም የሚል አለና ሳየው በጣም ነው የደነገጥኩት። እንደዚህ አይነት ነገር አለ እንዴ? ማለት በዚህን ያክል ደረጃ ሰው ያስታውሳል ወይ? ይሄ ነበር የኔ ጥያቄና አልፋሩቅ ላይ ስመጣ ወላሂ ደስ የሚለው ነገር ጥሩ እህቶችን አግኝቻለሁ፣ ሙባረክን ጨምሮ እዛም ላይ አባላቱም ላይ ያሉትን ጥሩ እህቶች ጥሩ ወንድሞች አግኝቻለሁ። በዋነኝነት ቤተሰብ የሚባለውን ነገር ከዛ ቀጥሎ ደግሞ እንዳልኳችሁ ነው ኤጀንሲ ነው የምሰራው። ስራው በጣም አዛ ነው። ሀታ ኤምባሲ ውስጥ ስገባ የሰላት ሰዓት ሊዘገይ ይችላል። ምክንያቱም 8 ሰዓት ሻርፕ እንገባለን። ከዛ እስከ 11 ሰዓት ልንቆይ እንችላለን ምናምን። መንገድ ላይ ነው ዙሁር የሚሄደው። ከዛ ቀጥታ እንደደረስኩኝ ነው ወደ ኤምባሲ የምገባ ምናምን አይነት ነገርና ከዛ ሁሉ የሳምንት የስራ ጊዜያቶች በኋላ ነው ጁማ ቀን እንግዲህ ወደ አላህ እንድቃረብ አንድ መንገዱን የፈጠረልኝ። ጁማ ቀን የሆነች ትንሽ ሰዓትን ብትሆን ያችን ሰዓት ጠብቆ ስለ አላህ መተዋወስ፣ የተለያዩ ነገሮችን ማስታወስ መቻል ማለት ለኔ ትልቁ ነገር ነውና በዋነኝነት አላህ ጋር ያለኝን ነገር እንድቃረብ መንገዱ እንድጀምርበት አድርጎኛል። አይ ዋናው ደስ የሚለው ነገር ዋናው አላማውም ይሄ ነው። በብዙ
ከብዙ ቦታ በብዙ አይነት ሁኔታዎች ውስጥ የምናሳልፍ ሰዎች አለንና እዛ ጋር ግን የሚያሰባስበን ነገር አንድ ነገር ቃል አላ ራሱ መተወስ ሆኖ ቀልባችን የምናረጋጋበት ቦታ ሆኖ ነው በደንብ ፊልም በደንብ ምንድነው የሚገባው እዚህ እንትን ውስጥ ያለው ሰው ሳይሆን አንቺ አሁን ያጣው ሰው ነው በደንብ የሚረዳውና በጣም ደስ የሚል ነው ያስባል። በጣም ቢዚ ሆነሽ ምናምን ነገር ይሄ በተወሰነ መልኩ እንኳን ይሄ ስለ አላህና ስለ ረሱል ሰለላሁ ዐለይሂ ወሰለም የሚያስታውሰኝ ሰው ፈልጋለሁ በቃ የዱንያ ሀጆች በጣም ቢዚ ያደረጉኝ ነው ብለሽ ራስሽን በምትጠይቂበት ፖይንት ላይ ከሆነ ደግሞ ያገኘሹ እንደዚህ አይነት ቤተሰብ በጣም ቆንጆ መነሻ ነው የሚሆንሽ ብዬ አስባለሁ። ምን ነገሮች ውስጥ ተሳተፍሽ ፋዳ ውስጥ? በተደጋጋሚ መድረክ መሪ ነበርኩ። እሱ ነው በቃ ፈኔ እሱ ነው ጋዜጠኝነት መድረክ መሪ ነበርኩኝ። ከዛ አንድ ቀን ቁርአን ሪፍሌክሽን አቅርቤያለሁ፣ አንድ ቀን ደግሞ ሐዲስ፣ ሁለቱም ቀን ከዛ ሌላውን ቀን እንዳለ መድረክ መድረክ ከዛ ደግሞ አንዳንዴ ማዳማጭ ሆኛለሁ። አዳማጭ ሆንኩባቸው ጊዜዎች ይበዛሉ መሰለኝ። በደንብ እንዲ አንዳንድ ፕሮግራሞች እንደተወሪ ነው አይፈቅዱልሽም። አታቁም የሚል ፕሮግራሞች መስማት ወላሂ ሐቂቃ በጣም ከብዙ ቦታ እንደመምጣታችን ከተለየ ማህበረሰብ እንደመምጣታችን እንዲ ሳንተዋወቅ እኔ በጣም እዚህ ፕሮግራም ላይ እዚህ አሁን የሆነ ሰው ቁርአን ሪፍሌክሽን ላይ በደንብ ጎበዝ ሊሆን ይችላል ወይ ደግሞ ሲራ ላይ ምናምን በጣም ጎበዝ ሊሆን ይችላልና እዚህ ላይማ በቃ እኔ ላይ የሚደርስብኝ የለም በጣም ጎበዝ ነኝ ምናምን ብሎ የሚያስብ ሰው የሆነ በጣም የሚቀድመው ሰው ሪፍሌክስ ሲያደርግ ጭራሽ በቃ ምንድነው ሄሎ ሀማስ ከተለያየ አንግል አይቶ የሚያቀርብ ሰው ላይ አገላለጽ የሚገልጹ ሰዎችን ታገኛለሽና የሪፍሌክሽን ደግሞ ዋናው ጥቅሙ ኦኬ በዚህ መንገድ ለካ ማየት ይቻላል የሚለውን ነገር ያሳያል። አዳማጭ መሆን አክቹሊ በጣም ጥሩ ነገር ለጋዜጠኛ ግን እንትን ነው። ሁለቱንም ፕሮግራሞች ሐዲሱንም ቁርአን ሪፍሌክሽኑንም ሳቀርብ ሁለቱንም ሀጃ ውስጥ ሆኜ ነው። አንዱን በጣም ጫጫታ ነው፣ ሰርግ ላይ ነው፣ ጓደኛዬ ሰርግ ነው፣ መተው አልችልም። በዛ አጋጣሚ ነው ያቀረብኩት። አንዱን ደግሞ በጣም ቶንሲል ታመሜ ማውራት እያቃተኝ ፕሮግራም ያስኩትና በራሴ ነው የኮራሁት። እንዲህ ምችላልዱ አማና ሲሆን በቃ እንትን ታያለሽ። ኃላፊነት አንዳንዴ ሳትፈልግ ነገሮችን እንታደርጋቸው ያስገድድሃልና ኃላፊነትን ማድረግ እንደምችል አሳይ። ደግሞ ያው ታመሽ ሲሆን ደግሞ ስለአላህ ያው ሲያሳመመን ሀጀራችን ከፍ እያለ ስለሚጠቅስ ሐዲስ ምናምን እንደዛ ነበር እንዴ ነበር ከነሱ አድሮስ እንደዛ ያረሽ ማቅር ራስሽን እያበሸርሽ መርሃባሽ ካፍታ ቆይታ በኋላ እንመለሳለን። ውሃ ጠጥተን እንመለሳለን። አስደሳች ዜና ከኢፋዳ ኦንላይን የቁርአን ማዕከል ከየትኛውም የዓለማችን ክፍል ሆነው በቤቶ ቁርአንን የሚማሩበት እድል አመቻችተናል። ለጀማሪዎች ቃዒደቱን ኑራንያ ቁርአን በነዘር ከተጅዊድ ጋር እንዲሁም ቁርአን በሒፍዝ ኢና ለጃዒሉነ ማ ዐለይሃ ሰዒደን ጁሩዛ ዓይንም ማስተካከል ነው ማለት ነው። በተጨማሪ መሰረታዊ እስላማዊ እውቀቶች የንጽጽር ዘርፍ ኮርሶችን ከልዩ ልዩ አጫጭር ስልጠናዎችና ከሰርተፊኬት ጋር የመጀመሪያ ዙር ምዝገባ ሳያመልጦ ፈጥነው ይመዝገቡ። ባሉበት ሆነው የቁርአን ቤተሰብ ይሁኑ። ስልክ 0908 81 9999 ወይም በ0908 82 9999 በቴሌግራም አካውንት @ኢፋዳ ቁርአን ሴንተር ላይ ያናግሩ። أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا ኢፋዳ ኦንላይን የቁርአን ማዕከል በመርሁም ይሰበስበኝ። እሺ ተመልሰናል። ሉላ እስቲ ኢፋዳ ውስጥ ምን በደንብ ማረከኝ ወይ ደግሞ ምንድነው በደንብ የገዛሽ ነገር? ኢፋዳ ውስጥ ብዙ ነገሮች አሉ። በዋነኝነት ያው
ይሄ ሀድራው እንትን ቤተሰባዊነቱ ምናምን እሱ አንድ ልብ የሚገዛ ነገር ነው። ከዛ ውጪ ኢፋዳ ብዙ ዘርፎች ያሉት ይመስለኛልና በዋነኝነት ይሄ እንትኑ ዘርፍ የለም የጋብቻው የትዳሩ ጉዳይ ወጣቱ በጣም የጋብቻ ላይ በጣም ተመቸሽ? አግብተሻል አንቺ ወይስ እንዴት ነው? አላገባውም። እንዴት ነው በቅርቡ የማግባት እቅዳለሽ? ኢንሻአላህ በቅርቡ አገባለሁ ያስባል። አባባልሽ ግን ያገባች እየመሰለኝ ነው ላንዶ ወይ አላገባውም። ግን ኢንሻአላህ በቅርቡ አገባለሁ ያስባለሁ። ይሄን ችግርሽን ኢፋዳ ይፈታል። ቀርፏል ብለስ በቃ ችግር የለውም እናንተ ትድሩኛላችሁ እመጣለሁ። መርሐባ። እንደው ምናልባት ወደ አንቺ እንመለስና ሴት ልጅ ወደ ሶሻል ሚዲያ ስትመጣ ብዙ ጊዜ ማህበረሰብ ውስጥ ተቀባይነትን አታገኝም። በተለይ ሙስሊም ሆና ስትመጣ አክቹሊ ይዘን የምንመጣቸው ኮንተንቶች ወሳኝነት ይኖራቸዋል። ወደ ሶሻል ሚዲያ ስትመጪ እንዴት ነበር የሰው አቀባበል የነበረው? እንዴት አገኘሽው ሰውን? ከባድ ጥያቄ ነው። አዎ ላይ በጣም ብዙ ፈተናዎች አሉት። በጣም ብዙ የሚከብዱ ነገሮች። ምናልባት ወንዶች ወደ ሶሻል ሚዲያው ሲመጡ ምንም ነገር ላይ ደርስባቸው ይችላል። ሴት ስትሆኚ በዛ ላይ ደግሞ ሙስሊም ሴት ስትሆኚ ፈተናውም ችግሮቹም ከበድ እያሉ ይመጣሉ። አልሐምዱሊላህ አሁን ላይ ያው ከንግግሮች ውጪ ሌላ የመጣብኝ ነገር የለም። ግን በጣም ብዙ ሰዎች ኢንቦክስም ዱላም አሉ ነው አንዳንዴ በአካል ሲያገኙ ለምን ሶሻል ሚዲያ ላይ ወጣሽ? ንግግሮቹ ዱላ በላቸው ከዛ አይተናነሱም። በጣም የሚያስጠላ ንግግር ነው ሰው እየመጣ የሚናገረው። እኔ እንደውም ያው እንዴት መሰለ አንድ ሰው ሲሳደብ ስታይ ወይም አንድ ሰው የሆነ ኮሜንት ስታይ ሁሉም ይቀጥላል በዛ ስርና ለዛ እንዲሆን ስለማልፈልግ ቀጥታ ቶሎ ኮሜንት ሲደርሰኝ አክቲቭ ነኝ አጠፋለሁ። ምክንያቱም እኔን ችግር የለውም ልሰደብ እችላለሁ። ግን የሆነ ሰው መጥቶ ያ ሰው ስለተናገረ ሌላ ሰው አብሮ እንዲናገር አልፈልግም፣ ወይም ሌላ ሰው እንዲሳሳት አልፈልግም። እኔን የሚያውቁ ሰዎች ለምን እንደዚህ ትባባላላችሁ እዛው እርስ በርስ ኮሜንት ላይ ጸብ ያመጣሉ አንዳንዴና እንደሱ እንዲሆን ስለማልፈልግ አንዳንዴ አጠፋለሁኝ ኮሜንቶችን። ኢንቦክስ ግን ይመጣሉ በስነ ስርዓት ኒቃብ ልበሺ አዎ ትእዛዝ ነው። ኒቃብ ልበሺ እህቴ ኒቃብ ልበሺ ኒቃብ ብትለብሺ ምናምን ይላሉ። ከዛ እንትን ነው እኮ መልካም ነው እንትናቸው ልክ ምንድነው ይሄ የሚናገሩበት ሆን መልካም ቢሆን ሀሳባቸው መልካም ነው እኮና አንቺ ምንድነው አንቺ ከመጣሽበት ለኔ እንዴት መሰለሽ ሀሳቡ ለኔ መልካም ያለው ነው። በአንድ ጊዜ አውርቻለሁ የሆነ ልጅና እህቴ ኒቃብ ብትለብሺ መልካም ነው አለኝ። ከዛ አልኩት እሺ ኒቃብ ለብሼ ወጣው። ኒቃብ ለብሼ ስወጣ ደግሞ ኒቃብ ለብሰሽ እዚህ ምን ታረጋለሽ? አርፈሽ ቤትሽ አትቀመጭም? ይሄን ነው የሚባለው ማህበረሰቡ ላይ። አይተሽ ከሆነ ምናልባት እንደውም እኛ እንሻላለን ስለማንናገር መሰለኝ ኒቃብ ሴቶች ላይ በጣም ጫና ይበዛባቸዋል። ኒቃብ ለብሰው ሶሻል ሚዲያ ላይ ላስተምሩበት በወጡ ኒቃብ ለብሳ ምን ታረጋለች? አርፋ ቤቷ አትቀመጥም ይባላል። ሀታ ኒቃብ ለብሳ እጇ ላይ ጓንት ባይኖራት ለምን ጓንት አላደረግሽም ይላሉ። ገብቶሻል? እነዚህ ነገሮች ናቸው። ኒቃብ እኔ ባረገው ብለብሰው ጥቅሙ ለኔ ነው ለነሱ አይደለም። አውቀሹ ስትለብሺው እና ደግሞ ሶ የሆነ ሰው ስላለሽ እሱ አንድ አይነት አይደለም መልበሱ እንትን አይልሽም ራስ ባላንቺ ማትቀበዩም አይመጣልሽ። ያ አይሆንም በጭራሽ ነው የማይሆነው። አንዳንዴ እንዴት ነው አውቀህ የምታረገው ነገር ነው ላንተ ደስ እያለህም ከነገሮችም እየተጠነቀቅነት። ኒቃብ ደግሞ ዝም ብሎ ተነስቶ የሚለበስ ወይም ተነስቶ የሚጣል ነገር አይደለም። በቃ የሆነ እንዴት ነው ሀያ ልታደርግለት የሚገባ ነገር ነውና ለዛ እየመጡ ብዙ አይነት ኮሜንቶችን ይጽፋሉ። በተደጋጋሚ ደግሞ ከሴት ልጅ ፈተናዎች መካከል በጣም ደስ የሚለው ኮሜንት አግብተሻል ላግባሽ የሚሉ ኮሜንቶች ናቸው እኛ ጋር የሚመጡት። እያዘጋጀሽ ነው አሁን እኮ ኮሜንት አልመልስም ላይቭ ላይ ነው የሚመጡትና ሲመጡ በስነ ስርዓት አሁን ነው ያቆምኩት እንጂ ቪዲዮዎቼን አብዛኞቹ ቪዲዮዎቼን ካያችሁ ቀለበት አደርጋለሁ። ያ ማለት በቃ ከሰው ከወንዱ እንደዛ ላለመባል። ከዛ ግን አሁን ሲመስለኝ በቃ ለምን አደርጋለሁ የፈለጉትን ይበሉ።
በቃ ባገባም ካገባሁም ወጥቼ መልእክት እያስተላለፍኩ ነው፣ ሳላገባም ወጥቼ መልእክት እያስተላለፍኩ ነው። ለነሱ የሚጠቅማቸው ዋናው መልእክቱ ነው እንጂ የኔ ማግባትና ለማግባት ለነሱ ያን ያክል ኢሹ ይሆናል ብዬ ስለማላስብ በቃ አሁን ላይ ተውኩኝ። ቀለበቱንም ምላሹንም ትቻለሁኝ። ግን ኢንቦክስ ላይ ወላሂ ማለት ነው ብዙ ነገሮች አሉ። አዎ አንዳንዴ አሁን ደግሞ በደንብ እየሰፋሽ ነው መሰለኝ፣ ፎሎወሮችም እየጨመሩ እየመጡ ነውና በዛው ልክ ጥያቄዎች የተለያዩ አይነት እንትን ይዘው ይመጣሉ። ጥያቄዎች ይዘው ይመጣሉ። የኔ ኮንተንት በጣም ያፈጋ ኮንተንት ነው ማለት አልহামዱሊላህ። ሙሉ መጽሐፉን ግን አንበበሽ ምናምን ነው እንትን የምትይው? ያላነበብኳቸው መጽሐፎች ወደ ሶሻል ሚዲያ አላወጣም። እያንዳንዱ የመጽሐፎች አንብቤያቸው ለኔ የሆነ ነገር መልእክት ካላቸው እኔ ጋር ያመጡትን ለውጥ አይና እዛ ሰው ጋር ብሄድ ደግሞ የሆነ ለውጥ ያመጣሉ ብዬ ያሰብኳቸው መጽሐፎች ነው የምወስደው። ያንን ሳደርግ ደግሞ ገበያ ላይ ያሉ መጽሐፎች ወይም የጠፉ መጽሐፎች ምናምን አይደለም፣ ገበያ ላይ ያልተሸጡ መጽሐፎች ነው ወደ ሰው ማደርሰው። አዎ ሰሞንኛም ሳይሆን አሁን ለምሳሌ ለውጥ መጽሐፍ ሁላችንም አንብበነዋል። አሁን ላይ ደግሞ ድጋሚ ታትሞ ወጥቷል። ልክ እንደዚህ ለውጥ መጽሐፍን ቡክ ሪቪው ትሰራላችኋል። ያ ማለት ምንድነው? እኔ ጋር ሰምተውት እንዲቀር አይደለም ፈልገው የሰሙትን ነገር መጽሐፉ ላይ ሄደው ይፈልጉታል። ለዛ መጽሐፉን ገዝተው ያነቡታል ነው ፖይንት። አሁን ደግሞ ሶሻል ሚዲያ ላይ በደንብ ሰው መጽሐፍን እያነበበ ያለው በዚህ መልኩ ነው። የሆነ የሚፈልገውን ነገር በተለይ ስትነግሪ እንዴ ይሄ መጽሐፍ ይልና ሂዱ ገዝቶ በሰር የብሮ ገዝቶ ነው ያነበዋል። በተደጋጋሚ የምታወቀበት መጽሐፍ አለ። የማር ጠብታ መጽሐፍ የኔ ነው ይመስላቸው በኡስታዝ መሐመድ ዑመር የተጻፈ መጽሐፍና 2015 ላይ ነው መጽሐፉ የታተመው፣ ግን አልተሸጠም። ነጃሺ ማተሚያ ቤት ውስጥ በጣም ብዙ እትሞች ነበሩና ቪዲዮን አንድ ሰራሁበት። የሰራሁት ሰው እንዴት ነው ይሄ በባልና ሚስት ዙሪያ ያለ ነገር ወይም በባለ ትዳር ወይም ስለ ትዳር ሲወራ ደስ ይለዋል አይነት ነገርና በባለ ትዳር በሁለት ባልና ሚስት ዙሪያ ያለች ነገር ነው ወደ እነሱ ያስተላልፍኩትና በጣም ነበር የወደዱት። ወጣትነታችንን በደንብ ልናስተካክልበት የሚገባ መጽሐፍ ስለነበረ በደንብ ሪቪው ተሰራበት። ብዙ መጽሐፍ የተሸጠው በእኔ በኩል ነው። አልহামዱሊላህ ሰው እኔ ጋር እየመጣ መጽሐፍ ቢዝነስ ማድረግሽዋል ማለት ነው። የተጠቀምሽበት ነው ለቢዝነስ። አሁን ላይ ሉላ ቡክ ስቶርን አደረኩላቸው። ወደ ሉላ ቡክ ስቶር የመጣሁት እንዴት መሰለ? መጽሐፍ የመሸጥ ፍላጎት ወይም ለዛ የማድረግ ታይም ኖሮኝ ምናምን አይደለም። ፒዲኤፍ የሚሉ ጥያቄዎች መጡብኝ። ያም ማለት ጎግል ላይ ሰርች ስታደርግ መጽሐፎችን ፒዲኤፍ ታገኛለህ አንዳንዴና እነዛ ፒዲኤፎች ደግሞ ለኔ ጥፋት ናቸው። ያ ማለት ምንድነው? ፒዲኤፍ አንዳንዴ መጽሐፍ የሚሸጡ ሰዎች ከአንድም ሁለት ያጋጥሞኛል መጽሐፍ አሳትመው የማምጣት ነገር ፒዲኤፍ እጃቸው ላይ ስላለ ማለት ነው። ስለዚህ ምን ይሆናል? ደራሲው ድጋሚ መጽሐፍን እንዳይጽፍ እንከን ይፈጥርበታል ነው፣ እንቅፋት ይሆንበታል። ፒዲኤፍ ሲሆን ደግሞ ስልክ ላይ ነው የምታነበው። ኖቲፊኬሽን የሚባል ነገር አለ። እሱ አዛ ያደርጋልና በደንብ መጽሐፉን እየገባ አታነበው። ለዛ ያንን ጥያቄ ለመቅረፍ ነው በቃ ሉላ ቡክ ስቶር የሚባል ነገር ላምጣላቸው። ሀታ የጠፉ መጽሐፎችን ኢስላሚክ መጽሐፎች ውስን ነው የሚታተመው 1500 ነው። ከዛ ያደርሱ ያልቃል ነው። ለዛ የጠፉ መጽሐፎች ካሉ ተነቦ ቤት ውስጥ የተቀመጡ አንዳንድ ሰዎች አውጥተው ወደ መሸጫ ይወስዷቸዋልና እነዛ መጽሐፎች በመፈለግ ለሰዎቹ እንዲደርስ ሀገር ውስጥ ብቻ አይደለም ከሀገር ውጭ ያሉ ማንበብ እድሉን ያገኙ ሰዎች በሙሉ እንዲያነቡ ነው ሀሳቡ። አልহামዱሊላህ ተሳክቶልኛል ብዬ አስባለሁ። አይ ደስ ይላል። በአንጂ በኩል ብዙ ሰው መጽሐፍ ማንበብ ከቻለ ትውልዱን ወደ አንባቢነት እየቀየርኩት ነው ብለሽ ታስቢያለሽ ማለት ነው? ደንብ እንዴ ኡመቱ ወደ አንባቢነት እየመጣ ነው። ምናልባት ተደጋጋሚ አይሻለሁ ከትዳር ጋር የተያያዙ ሀሳቦችን ስታነሺ ምናምን ነው። እንዴት ነው ለትዳር ያለሽ አመለካከት ወይ ደግሞ ለወጣቱ የምትይው ነገር ካለ ከትዳር ጋር የተያያዘ? በመጀመሪያ ደረጃ ለማነሳው ሀሳብ እኔ ባለ ትዳር ሆኜ አይደለም የምናገረው፣ ግን ደግሞ እኔ በራሴ እንደ ሴት ለትዳር ያለኝ አመለካከት አለ። ምን መሰላችሁ? አንድ ሴት ስትኖር ቤተሰቦቿ፣ ጓደኛ፣ ወንድም፣ እህት ምናምን ሊያስከብሯት አይችሉም። ያም ማለት እንዴት ነው? ሁለት ሴቶችን እዚህ አንድ ወንበር ላይ ብናስቀምጣቸውና አንድ ወንድ ቢመጣ እሷ አግብታለች እኛዋ አላገባችም ቢባል ያ ሰው የማግባት ፍላጎት ካለው ያገባችውን ሴት ሳይሆን ያላገባችውን ሴት ነው ማየት የሚጀምረው። ለዛ ቤተሰቦቿ መጥተው አይ ምናምን ሊሏት አይችሉም። ወንድ ሲኖር ግን አንድ ሴት ጀርባ አንድ ወንድ ሲኖር ያቺ ሴት ትከበራለች። የኔ አመለካከት ነው። ከዛ ደግሞ ትልቁ ክብር የሚሆነው ምንድነው? አገባለሁ እናትነት የሚባለው ማዕረግ በአንድ ወንድ ምክንያት አገኛለሁ። ከዛ ያው ጀነት በእግሬ ስር ነች ማለት ነው።
ሴትነቴ የሚባለው ነገር ባለትዳር ተብዬ ይከበራለሁ። የሴትነቴ ዋጋ ለኔ ይታየኛል። ለዛ ነው በደንብ ትዳር ላይ ብዙ ነገሮችን ማወራውና በቃ ትዳር ለሴት ልጅ ትልቁ ክብሯ ነው። በጣም ከሚያስፈልጓት ነገሮች ለሴት ልጅ ብቻ አይደለም ለወንድ ልጅ ያው እንዴት ነው ኢማናቸው ሙሉ አይደለም እኛ ስንሄድ ሙሉ ይሆናል ነውና ለዛ ለወንዶችም ለሴቶችም በቃ ትዳር የሚያስፈልገን ነገር ነው። ለፋንም ጣርንም ሰራንም እዛው ነን፣ መጨረሻችን ያ ነው። በቃ እናገባለን፣ የሆነ ቤተሰብ ይኖረናል፣ እንኖራለን። ከዛ ስራዎቻችን ህይወቶቻችን ያፈራናቸው ቤተሰቦች ይሆናሉ። ህይወት ስንኖር ልናደርጋቸው ከምንችሉት ማምለጥም አይቻልበት ሁኔታ ነው። አሁን ግን ብዙ ጊዜ የተቸገሩ ነው። የሆነ ማትወዷት ቁጥራዊ እንትን አለች ምንድነው ዓለም ላይ 7 ቢሊዮን ምናምን ህዝብ ይኖራል። ከዛ ውስጥ 5.5 ምናምን ሴቶች ናቸው። ከዛ 2 ምናምን ወንድ ነው። ከዛ ከ2 ምናምኑ ደግሞ የሆነ ሚሊዮኑ እስር ቤት ነው። የሆነ ሚሊዮኑ ደግሞ ለምን ታሰረች ዳርዳር እሺ ዳርዳር አይ ማትወዳት የሆነ ደግሞ ተመሳሳይ ጾታ ምናምን የሆነ ሸማግሌ ነው። 2 እግር 2 እጅ ኖሮ ጤነኛ የሆነ ባል ካገኛቸው ውስን ነውና ሁለተኛ የሚባል ነገር ይመጣል። ሶስት ነገር ቤታ ያለሽ አንቺ ማለት ይሄ ምንም የሚታይ ነገር ሳይሆን ብዙ ጊዜ ሴቶች ሆነ ለምን ያያታለስ አንበይቃት ኦኬ አይጋል ታጣላይ ነው መሰለኝ። ኦኬ አብሽር አውሪ ያንቺን ሀሳብ ስለሆነ እየሰማን ያለ ነው። እሺ በዚህ አጋጣሚ ሚስቶች ባሎቻችሁን ሁለተኛ ዳሩ። ግን የምር ሳያገቡ እንደዚህ ማለት አክቹሊ ያገቡ ሴቶች ናቸው ብዙ ጊዜ እንደዛ ሲሉ ማየው ሁለተኛ ሚስት ባሎቻቸውንም ሲድሩ ማስተውለው ከቅርብ ጊዜ በኋላ እያየን ያለ ነው። ያገቡ ሴቶች ናቸው። ግን ሳያገቡ እንደዛ ብሎ መወሰን አያስቸግርም? እኔ ወስኛ አይደለም ኖ ይሄ እኮ ውሳኔው ሳይሆን አሁን ብዙ ጊዜ እንዴት ነው መሰለ አሁን ላይ ያሉ ማለት አብዛኞቹ እህቶቻችን አገቡም አላገቡም ባላቸው በቃ ሁለተኛ እንዲያገባ አይፈልጉም። ሀታ ማግባት አይደለም እንዲያስበው አይፈልጉም። በቃ ይሄ የምናውቀው ጉዳይ ነው። ምክንያቱም የኔን የሆነ ነገር ማንም እንዲወስድብኝ አልፈልግም አይነት ነገር ነው የሚገን ማለት ነው። እንደኔ አስተሳሰብ ምን መሰለሽ አንደኛ እኔ ማዘዝም መከልከልም አልችልም። ሁለተኛ ነገር ደግሞ ሰው ወይም የሆነ አካል ያወጣው ህግ አይደለም፣ አላህ ያዘዘው ህግ ነው። ገብቷል? መሻር አልችልም። ስለዚህ ለምን ሲባል ነው ባሌን ሁለተኛ መከለከለው? ሱብሃንአላህ በደንብ አስረግጠሽ በቆይበት እዚህ ሀሳብ ላይ እኔ ወንዶች የሚፈልጉት ሀሳብ ነው ነው እንደሳ ነው እንደተጨቀው ማግባት ፈልጉ አይደለም። እንዴት መሰለሽ አሁን ላይ ሁለተኛ ላገባቢ ለም ይሄ ኢኮኖሚ እንትኑ ሁለተኛ መቃጠሉ ስለሽ እንትኑ ራሱ ባይሆን አብዛኛው ሴት እንትን ችግር ወይም ደግሞ ጥያቄ ማለት ነው እሱ አይደለም። ይሄ ማግባትና አለማግባታቸው ላይ አይደለም። ገባሽ? ይሄ ማኔጅ ማድረጉን ነገር አይወጡትም ከሚል ስጋት የመጣም ነው። ይሄ ሼር ማድረግ አልፈልግም። በመጀመሪያ ደረጃ ሼር እያደረገችው እንደሆነ እንዳይሰማት ማድረግ የሚችለው ወንዱ ነው ብዬ አስባለሁ። ሶ ያንን ነገር በደንብ አድርጎ ሳይኮሎጂካሊ ማስተካከል ከቻለ is not about እንትን ይሄ ምንድነው ኢኮኖሚካል ስቴብል መሆን አለመሆን ብቻ አይደለም። ገባሽ? እሱ ብቻ አይደለም። ኖ ወላሂ እሱ ብቻ አይደለም። ብዙ ሴቶችን ለእንትን ሊል የሚችለው እኔ ለምሳሌ መጀመሪያ አሁን የገባችው ሴት ሲያገባ ሌላ ሴት ሲያገባ ይሄ የመጉደል አይነት ስሜት ይመጣል። ሰዎች ነን እናስባለን። ምንም ያህል የኢማን ጥግ ላይ ብንደርስ ምንም ያህል ትልቅ የሆነ እምነት ደረጃ ላይ ብንደርስ ፊልም እናደርጋቸው ነገሮች ይኖራሉ። ሶ በዚያን ልክ ያን ነገር ፊል እንዳታደርግ አድርጎ ነገሮችን በደንብ ማኔጅ ማድረግ ከቻለ
እሷ ጋር ምንም አይነት የመጉዳት ስሜት እንዳይሰማት ማድረግ ከቻለ ለምን ነው የምትከለክለው? ግን አብዛኛው ሴት ጋር ያለው ኢሹ እሱ ነው። ገባሽ? ይሄ ሁለተኛ ሚስት ሶስተኛ ሚስት የሚለው ነገር ሲመጣ የሚነሳባት ላይክ ከኔ ያጣው ነገር አለ ማለት ነው። እና ከኔ ያጣው ነገር ሌላ ቦታ ላይ ይሄ ሀሳብ ያንቺ ነው። እሷ አሁን እያለች ያለችው አሁን ከኔ ያጣው ነገር እንደራዋለን ያሰተል ከኔ ያጣው ነገር ይኖራል ምናምን ብላ የምታሰብ ሴት አይደለችም። በቃ ማግባት መብቱ ነው። እኔ ሀሳብ እንደዛ አይደለም ግን አብዛኛው ማለት ነው ማግባት እኮ መብቱ እንደሆነ በጣም ያግባ ነው እኮ ከኔ ጎደለው ነገር አለ ምናምን ሳይሆን እስከ ፍቺ የምትሄድም ሴቶች አሉ። አሁን ካገባ እኔም ፍታኝ ምናምን ኖ እንዴት ነው መሰለ ከኔ ጎደለ ነገር አለ ምናምን ብሎ አይደለም ያሁን ዘመን ሴት የሚያስበው እሱን አይደለም እያሰባሉ። እሱ ቢሆን እኮ ኸይር ነው። የጎደለ ነገር አለ ብላ ካሰበች ልታስተካክለው ትችላለች። ግን ደግሞ ያ አይደለም። በቃ እንዴት ነው ቅናት የሚባለው ነገር አለ ልንደብቀው ማንችለው ተፈጥሯዊ ነገር በቃ እሱ በራሱ ይዛታል። እንዴት ነው የምትወደውን በቃ የኔ ብላ የምታስበውን ሰው አሳልፋ ሌላ ሰው የምትሰጠው? እዚህ ጋር ግን ስለ አሳልፎ መስጠት ለራሱ እኮ አይደለም ሰውየው እንጂ እንደዛ ነው የሚያስብ አልሰጠሽም ኦኬ ሊሂድ ብሎ መጀመሪያ ሀሳቡ ከመጣለት ይመሄዱ አይቀርም። ገባሽ? ያንቺ ማሰብና ለማሰብ እዚህ ጋር እሱ ሊሰን እሷ እንዳረው ያለች ነው ሀሳቡ። ከሷ ይምጣ ኢብራሂም አንዳውርጭ ከሷ ይምጣ ነው። አይ ምን እንደሆነ ነው ሀሳብ አለመግባባት እንዳይፈጠር ነው እሷ ያለች ያለችው። እሱ ሊሂድ ብሎ ሀሳቡን ያመጣ አይደለም እሷ ይኸውልሽ አሁን ማለት ነው ምን ከራከረበት ጉዳይ እኮ አይደለም። እንዴት መሰለ አንደኛ ወንድ ልጅ በራሱ ለሴት ልጅ እኔ ሁለተኛ ላገባ ነው ብሎ የመናገር ግዴታ የለበትም አይደል? በቃ ስለዚህ ነው መናገር የለበትም ሳይሆን ማስፈቀድ የለበትም ብለን እናስተካክለው። መናገር የለበትም ባይ ዘ ዌይ ትዳር ውስጥ እየኖርን ከሆነ ማለት ነው በመሐከላችን መደባበቅ ሊኖር አይገባም። እሱ ልክ ነው። እንደ ህግ ነው ሰው መታወራው እንደ ህግ ነው ያወራን ያለው ነገር ይኖርበታል። እንደ ህግ እያወራሁኝ አይደለም ነው ስሜታችን ከተረጋጋ መስል ኖርማሊ እያወራን ለትሪገር ታደርጉኝ ትሞክራለህ። እኔ እኮ አልኩ ከብዙ ሴቶች ጋር ያጣላኛል ፖይንት መጣላት እኮ አይደለም። አሁን ካንቺ ሀሳብ እኮ ትክክል እኮ ነው። ግን እንደ ወንድ ነኝ ንገርሽ ራይ ፈራጅ መሆን አንችልም። ፈራጅ ሳይሆን እንደ ወንድ ነኝ ንገርሽ። ቆይ አሁን ማለት ነው ጠቅለል አድርጌ እኔ እንደ ወንድ አንድ ንገርሽና አንድ ሀሳብ ምን መሰለሽ አሁን ወንዱ ራሱ ይሄ አገባለሁ የሚል ፍላጎት አይደለም ያለው ነው የምልሽ። ሁለት ሚስት መቃጠሉ አለ እቺ እኮ እንትና ማስተዳደሩ ምናምን ሰው ወንዱ ራሱ አይፈልግም። ግን ገና ሳያገባ ሀሳቡ ይከበር ነው። ይሄን ነገር እመኑበት ተስማሙበት ነው እንጂ ግዴታ ገብቶ አገባለሁ እንዲማ ቀላል ባይ ዘ ዌይ ስለዚህ ሀሳቡን ግን እመኑበት። አሁን አብዛኛው ሰው አረ ጭራሽ ሌላ ነገር ውስጥ የሚገባም ሰው አለ። የሚመስለኝ ግን ማለት ነው ሼር ካለ ማድረግ ነው። ገባ? ቅድም እንዳለች ባሏን በጣም ከመውደዷ የተነሳ ለሌላ ሰው ሼር ካለ ማድረግ የመጣባት ሀሳብ። እሺ ከመውደዷ ታየውና ሳታገባ አንዲት ሴት ባሏን ሀታ ሳታውቀው በፍጹም ማጅን ታደርጋለች። በፍጹም እሷ ገባ ማለት ሞቼ ይገኛለሁ እኔ ፈታዋለሁ ምናምን ይሄ አሁን ከእንትና ጋር ስትገባበት የሚታይ ጉዳይ እኮ ይሄን ሀሳብን ቀይረው እኮ ነው ለመጀመሪያ ደረጃ ሳናገባችን ሀሳቦችን ካላባም በኋላ የሚታሰበው አባባል ደረጃ አለ። የጠሉት ይወርሳል የፈሩት ይደርሳል የሚባል አይነት ነገር አለ። ካስተዋላችሁ አላቅምና በዙሪያ የማውቃቸው ሰዎች አሉ አሁን በቅርብ ምናምንና በጣም እኔ እንዴ ባሌ ጭራሽ ነው የማያደርገው ምናምን ብላ እሱ ግን አግብቷል። ካገባ በኋላ ነው ነገራት። ገብቶሻል? ላገባ ነው አይደለም እሱን እንዳልኩሽ ነው ላገባ ነው ብሎ የመናገር የማሳወቅም ግዴታ የለበትም። ካገባ በኋላ ግን መቶ ቢነግርሽ ትቀበያለሽ። ምክንያቱም እዚህ ጋር እንዳልኩሽ ነው ሁሌ ስንኖር ካላህ ትእዛዝ ልንወጣ አንችልም። ጀምር ስስታምነትም ነው እንጂ ወንድን በዚህ ልክ ትንሽ ሆኖ ያውላ አሁን የኔን ሀሳብ ልንገርሽ። ለምን ሉላ ለባልሽ ሁለተኛ ፈቀድሽ ካልሽ አንደኛ ነገር ምን አለ መልስሽ አንቺ አሁን እኔ ለእህቶች አስባለሁ ነው ምንም ያለበት መልስ ሌላው እንስ ለምን ማለት ነው። እኔ እንዴት መሰለ አንደኛ የሰው ልጅ ሙሉ አይደለም። እኔ ሙሉ ሆኜ አልፈጠርም። ገብቷላ? ለዛም ሰው ሙሉ ሊሆንለት አልችልም። ግን ምንም መፊል ታደርጊያት እሺ ማለት አሁን ለምሳሌ በምን ታውቂዋለሽ? ቆይ አንድ ጠይቃት እሺ ኢብራሂም አታቋርጠኝ ጠይቃት በጣም እንዳሰነዘር ትንሽ አቀበ ችግር ያዋነ ጣጥሬ ይዣለሁ እንትን ፊል ታደርጊያት እሺ ማለቴ ለምሳሌ ካገባሽ በኋላ ባልሽ አልነገረሽም ኦሬዲ ላንቺ ማስፈቀድም ማሳወቅም አይጠበቅበትም ግን አግብቷል። ከዛ መጣ
እና አወቅሽ፣ በሆነ መንገድ አወቅሽ፣ ወይ እሱ ነገረሽ ወይ ሌላ ሰው ነገረሽ፣ አወቅሽ። ምንም ነገር ፊላት ራሷን ካዘጋጀች አንድ ጊዜ እሷ ትመልስ። አንተን አይደለም የጠየቅኩት እንዴ ኢብራሂም፣ አንተ እኮ በወንድ በወንድ ሳይድ ሆነ ላይክ የአንድ ሳይኮሎጂ ኖረህ ነው ልትናገር የምትችለው። እሺ መልሽላት። አይ ሳማ በቂ መልስ እንደምሰጥሽ እርግጠኛ ነኝ። አይ እንዳልሽው ነው እኮ የሆነ ያክል እንትን ሊሰማሽ ይችላል። በቃ እነሱ ያሉ ያሉት ደግሞ ጭራሽ ምንም ሊሰማቸው አይገባም ሳይሆን እኛ እኮ ማለት ነው እኛ ሴቶች ጋር ሊሰማቸው አይገባም ብለው እነሱ ሲያነሱ እንዴት መሰለሽ በጣም እናበዛዋለን። አይ በቃ አታገባም ብያለሁ፣ አታገባ ለምን አገባህ ምናምን ከዛ ይሄዳል። በቃ ፍታኝ አይነት ነገር የሚሉ ሴቶች አሉ። በቃ መፋታት ፈልጋለሁ፣ እንዴት እኔን ሳትነግረኝ ሄደህ ታገባለህ ምናምን መጥቶ ቢነግራት ቁጭ አድርጎ ቢያዋራት እሺ ትለዋለች ወይ ነው ፖይንቱ። እዛ ጋር ነው ገብቶሻል። እሺ አትለው። እሺ ሄዶ አግብቶ መጣ ምናምን የሆነ እንዴት ነው ውስጥሽ ላይ የሆነ የመረበሽ አይነት ስሜት ምናምን ሊኖር ይችላል። ግን ደግሞ ማለት ነው እኔ ባሌ ያገባሁት ባሌ ሄዶ አግብቶ ሲመጣ ሚስቱን ሲያሳየኝ ማለት ነው ልናደድበት የምችለውን ፖይንት ልንገርሽ። አንድም እንደ ወንድ ያልተረዱት ነገር አለ። ያም እንደ ወንድ ያልተረዱት ነገር ምንድነው? 4 አግቦ ተብሎ ሲፈቀድላቸው ሱና ተቀምጦላቸዋል። እንደዚህ አይነት ሴቶችን ብታገቧቸው እንደ ዘመኑ ባይደዊ መስፈርት ተቀመጠላቸው። መስፈርት ሳይሆን ሱና አንደኛ አግብታ ይፈታል ነው። ግን ኤኒ ሴት ቢያገቡ ይቻላል፣ እሱ ይቻላል። ግን ደግሞ ማለት ነው እንደኛ ሀገር ሁኔታ ስናየው አሁን ላይ 2ኛ 3ኛ የሚያገቡ ወንዶችን ካያችሁ የመጀመሪያዋን ሲያገባ ይመርጣል፣ ያያል ማለት ነው። ጸጉሯ እንደዚህ ሆነ ሊል ይችላል፣ አይኗ እንደዚህ ሆነ፣ ቁመቷ፣ መልኳ ሀታ ጸጉሯ ይላል ያላየውን ጸጉር ገብቷላ። ይሄ ሁሉ መርጦ ያገባና የመጀመሪያ ሚስት ላይ ከዛ ልክ ያቺ ሴት አርግዛ ስትወልድ ምናምን ያ የመጀመሪያ የነበረው ፊዚካል ይቀየራል። ከዛ እሱ መቀየር ሲያመጣ 2ኛ መፈለግ ይጀምራል። ልክ 2ኛም ሲፈልግ ይሄዳል። እድሜዋ ከዚህ እስከዚህ ያወጣለታል ምናምን። ያ መሆን አይገባው። እኔ ሁሉ ጊዜ ጥያቄ አለኝ። የሆነ ሰዓት በተረጋጋሚ ማወራቸው ጉዳዮች አሉ። ለምንድን ነው አግብታ የፈታሽ ሴት የመጀመሪያ ሚስት ማትሆነው? ለምንድን ነው ሰው 2ኛና 3ኛ ወንዱ ሊያደርጋት የሚሯሯጠው? ይሄ በጣም የሚያመኝ ነገር ነው። ለምንድን ነው ልጅ ያላትን ሴት ሊያስጠጓት የማይፈልጉት? ለምንድን ነው ወንዶች የሚፈሩት? ይሄ እኔ ጥያቄ ነው። ገብቷላ? እንደዛን አይነቱና እንጠብቀው ቢያገቡ እኔ ችግር የለውም። መጥቶ አውርቶኝ ሉሊ ላገባ ነው ማገባት ሴት እንደዚህ አይነት ነች ምናምን ምንም ነው የማይመስለኝ፣ ደስ ነው የሚለኝ። ምክንያቱም ለምን መሰለ እኔ እንዳልኩ ነው። አሁን ላይ ጉድለትሽ ምንድነው ቢባል ትዳር። በቃ የሆነ ወንድ መጥቶ አግብቼ ስሰተር ያኔ ጉድለቴ ሞላለሁ። ይሄን ጉድለቴን እሱ ከሞላለኝ ያቺ ሴት የሆነ ጉድለት ኖሮባት መጥቶ ቢሞላላት ምን ችግር አለው? ደግሞ እንትን መሆንም ያለበት ደግሞ ይሄ መበረታታት ያለበት ማሳብ ነው። እንደዛ ከሆነ አቅም ካለው ያደስ ያለ ነው ማደርገው። ግን ደግሞ እንደዛ እኔን እንዴት ነው የሆነ ወይ የሆነ ነገር ሲቀየር ጠብቆ ሌላ የምታምር ሴት ቢያመጣ ግን በጣም ነው የሚከፋኝ። እሷም ሴት እኮ ያው ጉድለት አለባት። ኖ ያውልሽ ይለያያላ። ጉድለት ማለት ተቀመጠላቸው የትኛውንም ሰው ቢያገቡ እሱ አይኛ ከአይዲያው ላይ ነው እንጂ ምናወራው ነው እንጂ ያን ያክል አያግባ ምናምን ያልኩ አይደለም። በቃ ግን ያግባ ነው ፍላጎቱ ያሟላ። እኔ ችግር የለም። እሺ ፍላጎቱ ካንቺ ተሻለችው ኮንችስ በቃ ችግር የለም። ያግባ ማለት ካንቺ ተሻለችው ነው ማለት። አሁን እኔ ደግሞ እና አንቺ ሐሳብ ሽራሂ የእንትን ነው እንዴ? አሁን እሱ ማለት ነው ወንድ ልጅ አሁን ሌላኛዋ ሴት ለመሰተር ብሎ እሱ አንድ ነገር ልንገር ምን መሰለ፣ ቆይ አንድ ነገር ልንገር ወላሂ ማለት ነው እኔ በጣም ፈራው ነገር ልንገርሽ። 2ኛ ሆነሽ ከምታገቢና ባልሽና 4 ከምትድሪው ማለትም በቃ አንቺ ራስሽ መርጠሽ ከምታመጪለት የፈለገውን መርጦ ከሚያገባብትኝ ወላሂ ባሌን 4 ብድረው ይቀለኛል። ለምን መሰለ 2ኛ ሚስት ነው ሆኜ ስገባ የመጀመሪያ ሚስት ላንተ መሰረት ነች። ምክንያቱም ኢብሮ የሌለው ማንነት ነው የሚመጣው። ሀታ እንዴት ነው በቃ የሆነ ነገሮች ተቀይረዋል። እሷ ስትመጣ ያስተካከልካቸው የተስተካከሉ ብዙ ነገሮች ሊኖሩ ይችላሉ። ልክ እሷም እንደዛው አንተ ስትመጣ ብዙ ያስተካከለቻቸው ነገሮች ሊኖሩ ይችላሉ። ግን እሷ በገነባችሁ መሰረት ላይ ነው እኔ የምገባው። በተደዳደለው ማለት ነው። አዎ በጣም ማለት ነው ልቧ ይሰበራል። አሪፍ ነው እንጂ ላንቺ ግን አሪፍ ነው። ለኔ አሪፍ ሊሆን ይችላል፣ ለሷ ግን ልቧ ይሰበራል። ላይ ሰበር የሚችሉ ሴቶች አሉ። ራሳቸው ፈልገው የሚሄዱ ሴቶች አሉ። ወላሂ ማንኛ በጣም ብዙ ሴቶች አሉ ፈልገው የሚሄዱ እኮ በጣም እኮ አለ። አሁን ግን እኔ እንደ ሐሳብ ጀነራል ሐሳቡን አሁን ለምን እንደተነሳ
እናስበው አሁን ኢትዮጵያ ውስጥ ስንት ፐርሰንት ሆነው ሁለተኛ ሚስት ያገባው 2-3 ያገባው ስንት ፐርሰንት ሆነው አብዛኛው እኮ አንድ ሚስት ነው ያለው። ግን እንደ ሀሳብ አሁን በጣም ይሄ ሌሎችም እንትኖች ይሄ እንትን የሚሉበት ሀሳብ ነው። አልቀበለውም ሞቼ ይገኛለሁ እፈታለሁ ምናምን የሚለው ሀሳቦችን እንትን ማለት መቻል አለብን። ማጥፋት አያገባም እኮ ያባል ግን ችግር የለውም በይ ውስጥ ሀሳቡ ሴት ሁሉም ውስጥ በስነ ስርዓት መግባት መቻል አለበት። ካገቡ ሴቶች ይልቅ ያላገቡ ሴቶች ናቸው ሞቼ ይገኛል ማለት ሀታ የማያውቁትም ባላቸው እኮ እሱ ነው ማለት ግን ማለት ነው። ካገቡ በኋላም ይቀየራል። ካገቡ በኋላ ካፍታ ቆይታ በኋላ ተመልሰን እንመጣበታለን። ራይ በጣም እየተናደደ ተረጋግተን እንመለሳለን። እየተናደድኩኝ አይደለም። አስደሳች ዜና ከኢፋዳ ኦንላይን የቁርአን ማዕከል ከየትኛውም የዓለማችን ክፍል ሆነው በቤቶ ቁርአንን የሚማሩበት እድል አመቻችተናል። ለጀማሪዎች ቃዒደቱን ኑራንያ ቁርአን በነዘር ከተጅዊድ ጋር እንዲሁም ቁርአን በሒፍዝ إنا لجاعلون ما عليها صعيدا جرزا عين ማስተካከል ነው ማለት ነው። በተጨማሪ መሰረታዊ እስላማዊ ዕውቀቶች የንጽጽር ዘርፍ ኮርሶችን ከልዩ ልዩ አጫጭር ስልጠናዎችና ከሰርተፊኬት ጋር የመጀመሪያ ዙር ምዝገባ ሳያመልጦ ፈጥነው ይመዝገቡ። ባሉበት ሆነው የቁርአን ቤተሰብ ይሁኑ። ስልክ 0908 81 9999 ወይም በ0908 82 9999 በቴሌግራም አካውንት @ኢፋዳ ቁርአን ሴንተር ላይ ያናግሩ። أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا ኢፋዳ ኦንላይን የቁርአን ማዕከል በመርሁም ይሰበስበኝ ክብረትና ክብረን ተመልካቾቻችን ተመልሰን መተናል። ቆይታ ያደረጋችሁ የሚገኘው ከኢፋዳ ፖድካስት ጋር ነው። አሁንም በድጋሚ አብራችሁ እንድትቆዩ እንጋብዛለን። ያነሳን የነበረው ሀሳብ ምናልባት በጣም በየመሃሉ ኢብራሂም እያቋረጠኝ ነው እንጂ ሀሳቤን በአግባቡ መግለጽ እየቻልኩኝ አይደለም። በመጀመሪያ ደረጃ እኔ እያነሳው ያለሁትኝ ሀሳብ ምን መሰላችሁ? የትኛውም ሴት የሆነ ፊልም የምታደርገው ነገር ይኖራል። እኔም ያስፈቅዳት ወይም ደግሞ መጥቶ እሷን መጠየቅ አለበት ምናምን የሚል ሀሳብ እያነሳሁኝ አይደለም። መብቱ ነው፣ ማድረግም ይችላል። ኦልሬዲ የተፈቀደለት ነገር ነው። ከዛ ውጪ ደግሞ የተቸገረችውን ያግባ፣ እንደገና ደግሞ ቆንጆዋን ከእናትየው ቤት ከእናቷ ቤት አውጥቶ ያግባ ምናምን። ያም መስፈርት ማውጣት የኛ አይደለም። ግን እንደ ሰው ግን ፊልም የምታደርገው ነገር ይኖራል። ሶ ያንን ትሪት ተደርጎ እንትን መባል አለበት። ገባሽ? ትሪት መደረግ አለበት። ይሄ የማይሆነው አይነት ፊሊንግ እንዲሰማት መደረግ የለበትም። ወይም ያ ነገር ከተሰማት ደግሞ በዛ ወይ እንዲሰማት መደረግ የለበትም ከሚል ሀሳብ የተነሳ ነው እንጂ እዝኖት አባውት ሁለተኛ ሚስት ማግባት አይችልም በጥሩ ሁኔታ ወደኛ መጣች ከሚለው አይደለም። ገባሽ? በቃ አቋምሽ አንቺ ባለ ሁለተኛ ችግር የለውም ያገባ ያልሽ ነው ማለት ነው። ራይ ባገባ ደስ ይለኛል። ስሜቷን ተከታተለ ባገባ ደስ ይለኛል። ግን ደግሞ አገባለሁ ይሄን ካለት ኦኬ ምንም ማድረግ አንችልም። ምክንያቱም ይሄ ካላህ ትእዛዝ ጋር መጋፋትም ጭምር ነው የሚሆነው። ከዛ ውጪ ግን ባያገባ ደስ ይለኛል። ይሄንንም አትበሉ ነው እኮ ያለ ያለው። ማን ያለው? ለምን መሰለሽ ኢብሮ ያለ ያለው እኮ ኢብሮ ነው ያለ ያለው። ሁሉም ወንድ እንደዛ ነው የሚለው። እሷም እያለች ያለችው ይሄንን ነው። አሁን የኛ ሀሳባችን ምን መሰለሽ? ለምን ደስ አይልሽም? አዎ ደስ አይልኝም እንዴ? የኛ ሀሳብ ለምን ደስ አይልሽም? አይው ሁሉ ደስ ይላል። ደስ አይልኝም። የእናንተ እኮ ትእዛዝ ነው አይደል? ኦልሬዲ ልትቀበሉት ትችላላችሁ። እኔም ተቀብየዋለሁ። ግን አንዳንድ ጊዜ ደስ እያለ የምንቀበላቸው ትእዛዞችና ደስ አይለን የምንቀበላቸው ይሄ እኮ ነው ደስ ላይሽ አይገባም ነው። አይ ቲንክ አንድ ነገር ላካፍልሽ ራህዬ። የሆነች ልጅ ምን ስትል ሰማ መሰለ? በጣም ሀሳቧን የወደድኩት ማለት ነው። ከዛ በ2-3 ጉዳይ እየተወራ ነውና ላይቭ ላይ ምን አለች? እንዴ ሴቶች ምን ሆናችሁ ነው አለች። እኛ ሴቶች አይደክመንም እንዴ? ማረፍ አንፈልግም? የብቻችን ጊዜ ማሳለፍ አንፈልግም? ይሄድ ያግባ አዛረፍ ብሎ ይምጣለች። 8 ልጅ ወልዳስ አንዴ ተነስት ሌላ 9ኛ ልጅ ማለት ወላሂ የምሬን ነው። ገብቶሃል? በትክክል በጣም እሱም እንዴት ነው እዛ ጋር ሲሄድ ሌላ ጥሩ አየር ያገኛል። እኔም እዚህ ጋር በቃ እንዴት ነው እናፈሳለሁ። አግብታለች።
ባታገባም አይዲያ በጣም ልክ አሁን እኛ ያያለን ይሄንን ሜንታሊቲ ይዘሽ መግባት ያለብሽ ነው ትዳር ላይ ምክንያቱም ሴት ልጅ በጣም ብዙ ጫናዎች አሉባት ልጅ የሚባል ነገር አለ ቤት ውስጥ መንከባከብ ያሱን ሀቅ መወጣት አለ ምናምን አስበሽዋል 3 ቀን ምናምን ሁለተኛ ሚስቱ ጋር በሄድ አንቺ ጋር ያለው ሰላም 3 ቀን ምናምን በቃ ከልጆች ጋር ምናምን ፈታያሽ እረፍት እያረግሽ ነው ስላላየሽ እሱ ነው የራስሽን እንትኖች ተበካበሽ ምናምን እየነገረችሽ ነው ስሚያት እየነገረችሽ ነው ቆይ እና ጥቅሙ እሱ ነው እያልን ያለነው እኛም እያልን ያለን ይሄንን ነው አንድ ደግሞ ስስታምነትም ይመስለኛል ነው ያስተሳስበው ቀጥኛቺ ቁጥራዊ መረጃ አለች አይደለ ቁጥራዊ መረጃ የገዛ ጓደኛዋ አሁን ጓደኛዋ ሳታገባ እሷ አግብታ ሁለት ወላ የገዛ ጓደኛዋ ሳታገባ አሁን እሷ ላይ መሰሰት አይሆንም ኧረ በጣም ነው የሚሆነው በጣም ይሆናል አናግረሽ ጓደኛሽን መዳር ለእሷም ወግ ማረግት የሚባል ነገር አለ ኧረ ሀቅ ነው እና ይሄ ነገር ብዙ ጊዜ የምትወጂ ከሆነ በትክክል እኔ ቆይ አልተዋጠላትም ግን ይሄን ሐሳብ መሆን ያለበት ይሄ ነው ይዋጥላት ስታገባ ይዋጥላታል እንደዛው ነው ያንን እንጠብቃለን ስለዚህ ቶሎ አግቢና ይዋጥልሽ እንጠብቃለን ግን በዚህ አጋጣሚ ቤተሰቦቻችን ያገቡ ሁለተኛ አይደለም ያልኩት አንዱን ያግቡ አይ አሁን ተባለው እኮ ነው እንዳልኩሽ ወጣቱ በእርግጠኛነት ይሄ ሁለተኛ ለማግባት ፍላጎት ኖሮትም አሁንም ሆኖ ሳይሆን ጀስት ምን መሰለሽ ሐሳቡ ሊኖራቸው ይገባል ይሄን ነገር ልትቀበል ይገባል ነው በቃ ምክንያቱም ምንም ማከራከርም ሰው ፍቺ ድረስ ደርሳለሁ እንትን እለዋለሁ አረ እኔ ገለዋለሁ አታሚሉ እንደዚህ መባል የሚባል ሐሳብ አይደለም አሁን ላይ የሚያገባበት ሁኔታ አይደለም ነው አይደለም ሚል እንትኖችም እንሰማለን በጣም ከባባድ ነው በጣም ብዙ ነገሮች ይሄ እየከረረ ሌላ ነገር ውስጥ የገባ ስለሆነ ትዛዙን እስከመጣረስ የሚደርሱ አይነት ግን ደግሞ እንዴት መሰለ አሁን ላይ ሲያገቡ ወንዶችም ጥፋቱ በጣም ብዙ ነው እንዴት መሰለ ረጅም ጊዜ ያክል ሀታ ልጆች ኖሮ ምናምን አለማስተዋወቅ አንድ ታሪክ አለ አግብተው ወልደው ምናምን ከረጅም ጊዜ በኋላ ወንድምና እህት መሆናቸውን ያወቁ ሰዎች አሉ ለቅሶ ላይ ነው ብዙ ጊዜ የሚታወቀው ነገር ማለት ወንድምና እህት ትልልቅ ሰዎች ናቸው እኮ ልጆች ምናምን አሏቸው እነዚህ ሰዎች እንዴት ነው የሚቀጥሉት አብረው ይሄ ከምን እንደመጣ ግን ታውቂያለሽ ከሴቷም የሴቷ አቋም ሁለተኛ የሱ ፍርሃት አለመናገር ምናምን እሷ ትተወኛለች ወይ ደግሞ ለዛ በቃ አግብቶም ሲመጣ በኸይር መቀበል ነው የሚሻለው የሚቀለው እንደዛ ነው ገብቷላ ስትቀበል ሚስቱን ብቻ አይደለም ልጆች ትቀበልና ከልጆቿ ጋር ነው አብራ የምታሳድጋቸው ያ ሲሆን ወንድማማችነት እህትማማችነታቸው እየጠነከረ ይሄዳል ባላስተዋወቃቸው ቁጥር ግን የሆነ ቀን እንደዚህ ተነስተ እንድትጸጸትበት ነው የሚያደርገውና ለዛ ወንዶች ሲያገቡ በቃ ይናገሩ ነው የሚመጣውን ነገር ይቀበሉ ሴቶችም አግብተው ሲመጣ በቃ ሆኗል ነው የሆነ ነገር ልንቀይረው አንችል ሀታ ሁላ መዳርም ጨምሮ የነሱ አውቀው ራሳቸው መዳር ነው ያለባቸው በትክክል አይዞሽ ይሄ ሐሳብ ይልሽ ገዢ ሐሳብ ነው እኔ ምንም አላልኩኝም እኮ አዎ እንደዛ ነው አንዳንድ ቦታዎች ላይ ደግሞ ይታያል አዎ የሴቶች ማለት እንዴት ነው ይሄን ነገር በደንብ ካለ መቀበል የተነሳ ሌላ ሲያገባ ያቺኛዋን ሚስቱን ይገላታሉ እሱን ትታ ቀማችኝ አይነት ማለም ትገለዋለች እና በቃ ጭራሽ እንደዚህ ጦርነትም የሚያስነሱ አሉ ይሄን አሁን ይሄ ከምን የመጣ ነው እንደራሂ እንትን የሚሉ አይነት ስንሽ ካለ ነው ይሄ ነገር በጣም መስተካከል ያለበት ነገር ነው ለምን አላህ Subhanahu Wa Ta'ala እንደራሂ አይደለ በጣም ጠበቀ ነገሩ ሲጠበቀ ነገሮች ወደ ጸብ ያመሩና ማይሆን ነገር ውስጥ ያደራርሳሉ የሆነ አንድ ቤተሰብ አንድ ባለ ሁለት ሚስቶች ወይ ደግሞ ለቤተሰብ አይመስሉ የሆነ በጥራት እንደተፈራረጁ ያመዛችም ልጅ ባይ ዘ ወይ ሞደርናይዜሽን ያመጣው ነገር ነው ብዬ አስባለሁ አሁን ከረንት ያለው ስታተስ ነው እንጂ በፊት ላይ አይታችሁ ከሆነ እንደውም በጣም አማቃቸው ብዙ ታሪኮች አሉ ክፍለ ሀገር ላይ አንድ ግቢ ውስጥ ሁለት አንድ አባወራ ኖሮ ሁለት ሚስቶች አንድ ግቢ ላይ ይኖራል እሱ ብቻ አይደለም መርሳ ከተማ ውስጥ አንድ ባል 4 ሚስቶቹን እያኖረ 10 ምናምን ልጆቹን በአንድ ግቢ ውስጥ ያኖራል አይውለ የኔ አመለካከት አንድም አመጣጡ ወሎ ነው በቃ ወሎ በዚህን እንትን በደንብ ይታወቃል ሁለተኛ ሶስተኛ ሚስቶች አንስተው ይደራሉ በደንብ የሚታወቅበት ነገር ነው ግን ማለት ነው በጣም ማስተውለው ነገር አለ ይሄ በእንዴት ነው በህመም ጉዳይ አንዳንዴ እናቶች ምናምን ይታመማሉ ከአንድም ሁለት ያጋጠመኝ ነገር አለ የሰማሁትም ማለት ነው በቅርብና ምንድነው ታማ
በጣም የሲህር ጉዳይ ምናምን በጣም ትታመምና ትሄዳለች። ቁርአን ሲቀራባት በቃ እንትን ሲያዋሯት ምናምን አይነት ነገር አድራጊዋ ሚስት ነች። ሁለተኛዋ ማለት ነው። የመጀመሪያ ሁለተኛዋ በጣም ገብቶሻላ። ከዛ ባልም እንዲታመም ሀታ ያችኛዋ እንድትታመምና በቃ ከሱ ጋር እንዲጠላሉ የማድረግ ይሄ መጣው ከምንድን ነው ስናየው? ይሄ መጣው ከምንድን ነው? ከቅናት የተነሳ ማለት ነው። ሶ ለዛ ነው ይሄንን ነገር አይ እኛ ወላሂ እንደዚህ ቀለል ብናደርገው ኸይር ነው። ቀለል ብናደርገው ስል ባንፈራው ኸይር ነው። የፈራነው ነገር ወይም የጠላነው ነገር መሰለኝ እኛ ጋር እንትን የሚለው ትእዛዝ መሆኑንም ይረሱታል እንጂ ፈተና ነው የሚሆንብን። ታውቃለህ በቃ ካሁኑ ራስን ማዘጋጀት ነው የሚቀር። በትክክል ነው። በጣም ራስን ዝግጁ አድርጊ። መልካም። ምናልባት አሁን ከረንት እንትናችን ከረንትሊ በጣም ብዙ ሰውን እያጣለ ያለው እንደገና ደግሞ ብዙ ሴቶች ሙስሊም ሴቶችንም በቅርብ ሶሻል ሚዲያ ላይ እያየኋቸው ነውና የፌሚኒዝም ጉዳይ በጣም ሰዎችን እንትን እያለ እያጨቃጨቀን እና እንትን እያነታረከ ያለ ጉዳይ ነው። ስለ ፌሚኒዝም ምን ትያለሽ አንቺ? ለሙስሊም ሴት ስለአንዲት ሙስሊም ሴት ፌሚኒዝም ያስፈልጋታል ብለሽ ታስቢያለሽ? አንደኛ ነገር ፌሚኒዝም ሲባል አይገባኝም። በጣም አንብቤያለሁ ምናምን ግን ምንም የሚገባ ነገር ላገኝ አልቻልኩም። እንዴት ነው አንድ ሴት ካለ አንድ ወንድ መኖር የምትችለው? አይሁንም ያመጡት ይሄ እኩልነት የሚባለው ነገር መጣል ነው ወደሱ። እንዴት ነው ደግሞ አንድ ሴት ከአንድ ወንድ ጋር እኩል የምትሆነው? ሁለተኛው ፖይንት ይሄ ነው። ከዛ ደግሞ ሙስሊም የሚለው ነገር ላይ ስንመጣ በጣም አንድ የቁርአን አያለች ወንዶች ይጀምሯታል ገና አይጨርሷትም። ጨርሳታል። ምንድናት እስቲ ማለት ይወዷታል ነው። ከዛ ግን ወደዛ ጋሉን አይነግሩሽም። الرجال قوامون على النساء በጣም በቂ አያልኩን ከዚህ በላይ በቃ ከዛ ደግሞ እንቀጥለዋለን። አያውና ስንቀጥለው እንትን ነው እኩል ማለት እንደምንበላለጥ አይነቶች ነገራቶች በሙሉ እኩል እንደማያደርጉን ቁርአኑ ነግሮናል። ስለዚህ ለምንድን ነው ሙስሊም ሴት እኔ ፌሚኒስት ነኝ የምትለው? በጣም የማይገባኝ ጥያቄ ወይም ለምን እንደፈለጉት የማይገባኝ ነገር እሱ ነው። እንደ ሀገራችን ስንመጣ ደግሞ አንደኛ ነገር እኛ ከወንዶች እኩል እንሆን አንችልም። ምክንያቱም በጉልበትም ብታይ ወንዶች ይበልጡናል። ሀታ ቤት በማስተዳደር ላይ ደግሞ እኩል አይደለንም። እኛ እንዴት ነው ብዙ ቦታ መስራት እንችላለን። እዚህ ኩክ እያደረግሽ እንጀራ ይጋገርሽ ልጅሽን ማየት ትችያለሽ። ልጅሽን እያየሽ ቤት ማጽዳት ትችያለሽ። ወንዶች ጋር ስትመጪ ግን አይደለም እንዲህ የተዟዟሩ መስራትን ሁለት መንታ ልጆች ብታስቀምጪላቸው ሁለቱንም በኩል ሰዓት ቼክ አያደርጓቸውም። አንዱን ነው ቼክ የሚያደርጉት። አንዱን ለራሱ በአግባቡ ቼክ የማያደርጉ እሱ ነው እያልኩሽ ያለው። እንዴት ነው ፎከስ ካደረገው እንሰራዋለን። ከምን ተነስተው ነው እኩል የሚሆኑት? ምን እናገራቸው ምን ነገሮች ትሪጋር አድርጉ ኢብራሂም። አሁን ማለት ነው የቅድሙ ሀሳብ ወጥቶ አሁን እሷ የምትፈልገውን ሀሳብ እየተናገርኩላት ነው። ለዛ ነው ኖ እሱ ብቻ አይደለም ያሁኑ ፓርት ላይ አይ ኖ እሱ ብቻ አይደለም። ሀቂቃተን አያስፈልገንም ብዬ ነው የማስበው። ማለት ዲነል ኢስላም ለኛ ከበቂ በላይ የቆመልን ዲን ነው እና ሌላ ተጨማሪ ኤክስትራ ነገር ያስፈልገናል የሚል እምነትም የለኝም። ከዛ ውጪ ደግሞ ሴት ልጅና ወንድ ልጅ ኦቢየስ እኩል አይደሉም። ሁለቱም በጣም ምንድነው ይሄ ከፍ የሚሉበት ቦታ አለ። ከዛ ደግሞ ሁለቱም ደግሞ ዝቅ ማነው አንዱ ዝቅ የሚልበት አንዱ ከፍ የሚልበት ቦታ አለ። ሶ ቦታችን በጣም ወሳኝነት አለው ብዬ አስባለሁ። እኛ የምንሆንበት ቦታ ይሄ ቦታ ለሴት ልጅ ወሳኝ ነው፣ ይሄ ቦታ ደግሞ ለወንድ ልጅ ወሳኝ ነው። ሶ እሱ ከፍ ይላል፣ እሷ ከፍ ትላለች፣ እሷ ዝቅ ትላለች ምናምን የሚባሉ ነገሮች ቦታው ላይ ስንሆን እንደ ሁኔታው ኮምፕሮማይዝ የሚደረጉ ነገሮች ናቸው እንጂ ከመሬት ተነስተን ሴት ልጅ ከወንድ ልጅ ጋር እኩል ናት የሚሉ ሀሳቦችን ልናነሳ መመሪያም ደግሞ አለን እንደ ሀሳብ ደግሞ ቁርአን መመሪያችን ነው። እሱ መመሪያ ነው። ከዛ ውጪ ደግሞ እንዴት መሰለ ሴት ልጅ ከወንድ እኩል ምንም አይነት ነገር ማድረግ ትችላለች የሚለው አይነት አመለካከት አለ። እሱ አመለካከት እኛ የወንዶችን ያክል ሲጀመር ወጥተን ልንሰራ አንችልም።
ከዛ ደግሞ አንድ ትልቅ የሚያግባባን ጉዳይ አለ። እንዴት ነው እኔ ወጥቼ ብሰራና ገንዘብ ባመጣ ወንድ ሰርቶ ቢያመጣ እሱ ገንዘቡን የሚያደርግበትን ቦታ ያውቃል። እኔ ገንዘቤን የት እንደማደርገው አላውቅም። ሲቀጥል ደግሞ እንዴት ነው ሴት ልጅ ራሷን ካለ ወንድ ልታስተዳድር የምትችለው ወይም ከወንድ በላይ ሰርታ ምታ ልታስተዳድር የምትችለው? ገንዘብ ሴት ልጅ እጅ ላይ ሲገባ በጣም እንዴት ነው ሴትነቷ ከፍ ይላል። ምናቀው ጉዳይ ነው። በቃ ማንነትን እያበዛ ያለው ነገር ይመስለኛል። ራስን መከራ ላይ መጣል ነው። ሀቂቃ ኦቨር እንድንሆን በቃ ይሄ ራሳችን ላይ እንድንኮራ ምናምን ያደርገናልና ይሄ ሙስሊም ፌሚኒስት ነኝ ባለፈ ማለት ነው። አሁን ላይ ሴት ልጅ ወጥቼ ልስራ ወጥቼ የሆኑ ነገሮችን ላደርግ ምናምን ስትል በጣም ብዙ ስትራግል የምታረጋቸው ነገሮች በጣም ብዙ ፈተናዎች አሉ። በጣም ብዙ ፈተናዎች ራሷን ለችግር መዳረግ ነው። ራሷን አውጥታ መጣል ነው። ራሷን ማይሆኑ ቦታዎች ላይ ማስቀመጥ ነው። ራሷን ለማይሆኑ ፈተናዎች መስጠት ነውና ቆም ብላ ብታስብ በጣም የተሻለ ነው ብዬ አስባለሁ። ይሄን በኔ በኩል እንደውም እኔ እንደሚሰማኝ ከሆነ ምናልባት ፌሚኒስት የመሆን ዋነኛው እንትኑ ስለ ሴት ልጅ መቆርቆር ስለ ሴት ልጅ መብት መታገል ከሆነ ለምንድን ነው በተለይ ሙስሊም ፌሚኒስቶች ካልን ለምንድን ነው በሴቶች ሂጃብ ላይ እንትን ማይሉት ድምጻቸውን ማያሰሙት? ፌሚኒስትነት ያ ከሆነ ከእምነት ጋርም አይ ቲንክ እንትን ይላል እኮ ጸጉሯን መልቀቅ መብቷ ነው ትልሻለች እኮ እሱ ነው እያልኩ ያለሁት። በቃ ሙስሊም ፌሚኒስት ስትል ደግሞ ሙስሊም የሚለው ቃል በራሱ ያ ነገር ይጥለዋል። አዎ ይዟቸው የሚመጣ ነገር አለ። ይልቁንስ ፌሚኒስት የሚለውን ቃል ታንሳውና ለሴት ልጅ መብት መታገል ከሆነ የፈለገችው ሴት ልጅ ከወንዶች እኩል ማድረግ ከሆነ የፈለገችው መጀመሪያ እኩል ሊያደርጓት የሚችሉትን ነገሮች ይሄ ሂጃብ የሚባለው ነገር እሱን ታስተካክልላት። ሲቀጥል ደግሞ እኩል ልታደርጋቸው አትችልም። ይሄ የምናውቀው በቃ ሁኔታውም ነው፣ ግልጽ የሆነ ነገር ነው። ገብቷላ? ለዛ እንዴት ነው በቃ ለሴት ልጅ እቆረቆራለሁ የሴት ልጅ ጥቃት ያገባኛል የሚሉ አይነት ከሆኑ ይታገሉላት ነው። በጣም ብዙ ትምህርት ቤቶች ውስጥ ዩኒቨርሲቲዎች ውስጥ ሰሞኑን የምናውቀውን ጉዳይ አለ የአክሱም ምናምን። ለምንድን ነው ለዛ መብቷ የማይከራከሩላት? ገብቷላ? ይሄ ነው የሚሆነው እንጂ ሌላ እዚህ ወታ ሰርታ ማምጣት አለባት ወንዱ ከወንዱ ጋር እኩል መሆን አለባት ምናምን እንደ ኢስላም በራሱ አያስኬድም። ፌሚኒስት ሀሳቡ ሌላ ጤነኛ የሆነ ሀሳብ አይደለም። ሌላ ሁለቱን ስታመጫቸው ደግሞ ክላሽ ያደርጋሉ። በጣም ነው የሚጋጩት። በቃ እንዳልኩሽ ነው ሙስሊም ፌሚኒስት ነኝ ብላ የምታስብ ከሆነ ለሴት ልጅ ጠበቃ መቆም የምትፈልግ ከሆነ በእንደዚህ አይነት መልኩ ትቆምላት ነው። ያ ከዛ በላይ ደግሞ ኢስላም ለሴት ልጅ ከፌሚኒዝም በላይ ያስቀመጠላት ትልቅ የሆነ እንትን አላት ቦታ አላት። መጀመሪያ ደረጃ ጀነትን ስንመለከት እናት እግር ስር ናት። ኢስላም ከምንም ነገር በላይ አልቆ ለእናት እግሯ ስር ጀነትን አደረገላት። ከዛ ውጪ ደግሞ ሴት ልጅ ወጥታ የመስራት ኃላፊነት እንደሌለባት በግልጽ ቋንቋ ተቀምጦልናል ኢስላም ውስጥ። ለምንድን ነው ወጥታ መስራት የለባትም ብላ ያስቀምጠው ብለን ስናይ ደግሞ ፊዚካሊ ኢሞሽናሊ ወጥታ መጋፈጥ ማትችላቸው በጣም ችግሮች አሉ። ውጭ ወጥታ መጋፈጥ ማትችላቸው በጣም ብዙ እሷ ሊጎዷት የሚችሉ ነገሮች እንዳሉ ያስቀምጥልናል። ያንን ከመጠበቅ አንግል እንዳትወጣ የቤት ውስጥ ኃላፊነቶቿን እንድትወጣ ልጆቿን በተርቢያ እንድታሳድግ ጀነትንም አቅርሉላታል። ወጥቶ ባልየው ሰርቶ ለፍቶ እሷን ስትራግል ሊያረጓት የነበሩ ነገሮችን እሱ ተጋፍጦ አድርጎ እንዳመጣላት ትእዛዝ አስቀመጠ። ከዛ ይሄንን ነገር ሁላ ሽረን አይ ሴት ልጅ ከወንድ ልጅ እኩል ለመሆን ወጥታ ትስራ ማለት ራስ ላይ መከራ ማምጣት ነው ብዬ የማስበው። አልገባቸውም እንጂ እኮ ሴቶቹ እስልምና ከወንዶች በላይ ሴት ልጅ ከፍ አድርጓታል፣ አልቋታል። እሱ አልገባቸውም። ለምን ከወንድ ጋር እኩል ያደርጓት ፈለጉ? እንደውም ከወንድ በጣም መብለጥ አለባት። ምክንያቱም ብዙ ነገሮች አሏት ስለሆነ ሴት ልጅ ስለምትበልጥ መሰለኝ ከወንዶች ይልቅ በስሟ 2 ሱራዎችን የቁርአን ሱራዎችን ያወረደላት አይደል? በቃ ለዛ ነው ሴት ልጅ ተከብራለች ነው። እስልምና በደንብ ነው ያከበራት። አፈር ውስጥ ከመቀበር ነው ያወጣት። ሴት ልጅ ያላችሁ ደብቁ። በጣም ብዙ ታሪኮች አሉ አይደለም? የእስልምና ታሪኮች ከእስልምና ውጭ ያሉ ታሪኮችን ስናይ ከረጅም ጊዜ በረጅም አመታት ወደ ኋላ ስንመለስ መጽሐፎች ላይ የተጻፉ ታሪኮች ሴት ልጅ በስነ ስርዓት ነው በቃ ሴት ልጅ ወልዶ ሰው ሴት ልጅ ተወለደ ለምናም ሲባል አንስቶ የመቅበር የመጣል ምናም እንደዚህ አይነት ነገሮች ነበሩ። ከዚህ ሁሉ ሳቢ ውስጥ ነው እስልምና ሴት ልጅ ከፍ ያደረጋት። ለምንድነው ከወንድ ልጅ ጋር እኩል ያደርጓት የሚፈልጉት? በቃ ሴት ልጅ ማለት ሲጀመር ንግስት ነች ነው። ንጉሱ ሳለ
ግን ንግስት ነች በቃ ላቅ ያለች ንግስት ነች እሱን ንግስናዋን ይዛ ብትጠብቅ ነው ደስ የሚለኝ ግን ይሄ ሙስሊም ፌሚኒዝም ምናምን ደስ አይለኝም ቃሉ ራሱ አይመቸኝ ያው አክቹሊ አነሳ ነው ሰሞኑን በጣም ሶሻል ሚዲያ ላይ ያወዛገበ ያለ ሐሳብ ስለሆነና እና ሙስሊሞችንም ሙስሊሙም አይመጣውም ሲጀምረው ሙስሊም ፌሚኒስት ወላሂ ፊት አያረግልኝ ማን ያላቅም ለምን እንደሆነና ከዚያም አንግል ነው ያነሳ ነው ወድና የተከበራችሁ ተመልካቾቻችን ከሉላ ሐሰን ጋር የነበረን የክፍል 1 ቆይታ ይህንን ይመስል ነበር። በክፍል 2 ደግሞ ቆይታችን በቀጣይ ሳምንት የተለያዩ ሐሳቦችን እያነሳን እንዲሁም ከህይወት ተሞክሮቿ ያጋራችን ቆይታ የምናደርግ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። እስከሚቀጥለው ሳምንት ድረስ አላህ በሰላም ያቆየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አስደሳች ዜና ከኢፋዳ ኦንላይን የቁርአን ማዕከል ከየትኛውም የዓለማችን ክፍል ሆነው በቤቶ ቁርአንን የሚማሩበት እድል አመቻችተናል። ለጀማሪዎች ቃዒደቱን ኑራንያ ቁርአን በነዘር ከተጅዊድ ጋር እንዲሁም ቁርአን በሒፍዝ ኢና ለጃዒሉነ ማ ዐለይሃ ሰዒደን ጁሩዛ አይንም ማስተካከል ነው ማለት ነው። በተጨማሪ መሰረታዊ እስላማዊ ዕውቀቶች የንጽጽር ዘርፍ ኮርሶችን ከልዩ ልዩ አጫጭር ስልጠናዎችና ከሰርተፊኬት ጋር የመጀመሪያ ዙር ምዝገባ ሳያመልጦ ፈጥነው ይመዝገቡ። ባሉበት ሆነው የቁርአን ቤተሰብ ይሁኑ። ስልክ 0908 81 9999 ወይም በ0908 82 9999 በቴሌግራም አካውንት @ኢፋዳ ቁርአን ሴንተር ላይ ያናግሩ። أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إفادة أونلاين የቁርአን ማዕከል በመርሁም ይሰበስበኝ